we are የእግዚአብሔር የምህረት ውጤቶች ነን አሜን እለት በለስናየው ከችሎታችን ከጤንነታችን ከስኬታችን አንፃር ሳይሆን ሁሉ ጊዜ ማለዳ በእግዚአብሔር ምህረት የምንቆም ሰዎች ነን ዛሬም ይሄንን ቀን ማየት ቻልነው ከጌታ ምህረት ነው አሜን በጣም ደስ ይለኛል እናንተ ስላገኛችሁ ጌታ ስሙ የተባረከ ይሁን ዋናነት የመጣሁት የጋበዙኝ የስዊዲሽ ቸርቾች ናቸው አንድ ኦርጋናይዜሽን አለ የሚሽን ኦርጋናይዜሽን የኢትዮጵያ አካባቢ እና ወደ 30 የሚሆኑ የመጽሐፍ ቅዱስ ኮሌጅ ተማሪዎች ሚሽነሪ ሊሆኑ የተዘጋጁ አሉት ለነሱ ኢቫንጀሊዝም and church planting ስልጠና ባይብል ኮሌጅ ለማስተማር ነው የመጣሁት እዛ አካባቢ ከነሱ ጋር ጥሩ ጊዜ አሳለፍኩ ብዙ ያው ትንሽ እንደ አገሩ ቀዝቀዝ ቢልም ምላሻቸው ትንሽ ግራ አጋብቶኝ ነው የመጣሁትና ለሰኔ በስልክ ነግረው ነበር ምናምን አንዳንዱ ግራ ስላጋባኝ ማለት ነው wherever you go የሚያጋጥመን ነገር አለ አይደል የያንዳንዱ ባህል ካልቸር ይለያያልና ከወር በፊት አቡጃ ናይጄሪያ ስለነበርኩ I was in the middle of empire ምክንያቱም they were ሪስፖንዳንቶች በጣም ኃይለኛ ነበሩ ወደ 17 የሚሆኑ ሀገሮች የመጡናቸው ናይጄሪያኖቹ በጣም ገና መናገር እስከሚያቀታቸው ድረስ ነው ካፋቸው ሳይጨርሱ ነው መጥተው የሚወስዱትና you know what ምን እንዳጋጠመኝ ፋየር ኮንፈረንስ ላይ ያገለገል ሰወድ ፓፓ ነው የሚሉት እንደዚህ ኮላር ምናምን ሳይሆን አዘ ቢሾፕ ነው አፍሪካ ሀገር የሚቆጠረውና ፓፓ ምናምን ያሉ ጀን የመሳብ ነገር ነበር የመጀመሪያ ግን ኤጀንሲ ስሙ የኛ ባህል አይደለም ያልኩ ጀን ሰበስባለሁ ማለት እጅ ሲሳም በልጅነት የማስበው በእናት ቤተክርስቲያን ያለውን kind of traditional ነው ማስበውና በሁለተኛው ቀን ማሰብ ጀመርኩ የቢሾፑ ከኔፍት ያለው ቢሾፕ በነፃነት ነው እንትን የሚለውና ሁለተኛው ቀን ላይ መልመድ እንዳለብኝ ገባኝ እና ሁለተኛው ቀን ኤጀንሲ ስሙን ትንሽ ለመልመድ ሞከር ሶስተኛው ቀን ላይ ደስ አለኝ አራተኛው ቀን ላይ እጀና ዳጠፌ በቃ ለነሱ በዛኛው በየትኑ እጅ እየሰጠው ይልኩኝና በዛ በጣም ሳት የሆነ ጉባኤ ነው የናይጄሪያ ጉባኤ በዛ መንፈስ ነበር ወደዚህ ወደ ኢትዮጵያ አካባቢ መጣሁትና እዚህ ስመጣ ደግሞ እኔ ከኢየሩሳሌም የሚለው መጽሐፍ ቅዱስ ነው የገባኝ ማለት ነው ወደ ኢያሪኮ የሚወርደው አይነት ሰው ሆነብኝ ምክንያቱም እነዛ ቀኑ ሙሉ 2 ሰዓት 3 ሰዓት ያስተማርናቸው ፋይር ኮንፈረንሱም እየቀጠለ በጣም ሰዓት ናቸው ማለት መብረዳ ያቆም እኔ ካልደከመኝ እነሱ አይደክማቸው አንዳንዴ እነዚህ እንትኖች ምላሽ የሚሰጡ አካላት ወይም ደግሞ ኦዲየንስ በጣም ወሳኝነት አለው ዝግ የሆነ ኦዲየንስ በራሱ ዓለም የተያዘ ኦዲየንስ እግዚአብሔር አኖይንቲንግ እግዚአብሔር ቅባት ለማለፍ ይቸግረዋል ምክንያቱም የእግዚአብሔር ቅባት ማንኛውም ሰው ቢቆም እኛ የእግዚአብሔር ቬዝሎች ናቸው እኛ ራሳችን የእግዚአብሔር የመንፈስ ቅዱስ የሚሰራበት we are the vessels መሳሪያዎች ነን በእኛ ውስጥ ያልፋል እንጂ እኛ ራሳችን ከየትም ቦልጭቀን የምናመጣው መንፈስ የለም ኢየሱስ ክርስቶስ ጌታ ነው ስለዚህ እግዚአብሔር ግን ሲጠቀም መጠቀም ሲያስብ አንደኛ እኛን ይጠቀማል ሁለተኛ አገልጋዮች ከተጠቀመ በኋላ አንደኛ ደግሞ ጉባኤውን ደግሞ የመባረክ ወደ ሌላ ምዕራፍ የማሻገር እግዚአብሔር ስራ ነው ጌታ ይባረክ እና እነዚህ ልጆች ጋር ስመጣ ግን በየ40 ደቂቃው ፊካ የሚባል ነገር አየሁ ፊካ ታግራ የገባኝ እንትኑ ጠይቀዋለሁ በ40 ደቂቃ ላይ ያሳካሉ 40 ደቂቃ እኮ የሆነ አንድ መልእክት ነው ማለት ለባይብል ኮሌጅ ቴዎሎጂ አስተማሪ ነኝ በያገሩ ብዙ ሀገር ሄዳለሁና በጣም ለኔ ከባድ ነው በአንድ ሰዓት ተኩል አገር ቤት ያሉትን እንዴት አድርገን እንደምናስተምር በኋላ ንስሐ መግባት ጀመርኩ ማለት ነው 40 ደቂቃ ላይ ያዛጋሉ ይንጠራራሉ እና አያስፈቅዱኝም ስለኔ ምንም ግዴላቸው ለቤት ታፎ ያስተማርኩኝ በመሃል ብድግ ብለው ኮፊ ይዘው ነው የሌላው ካልቸር በጣም እየሳምኩ ነበር ብዙ ነው አይሆንታል ኢቨንቶች በጣም የነዚህ የታይ ወይም ደግሞ የኤዥያን ካልቸር በጣም ይሻላል በጣም ያከብራሉ ምናምን ነገርና እያሰብኩ መጣሁ ከዛ በኋላ ወደ ከተማው መውጣት ፈለኩኝ ማየት ነው ኦብዘርቭ ማድረግ ፈለኩኝ አንድ ነገር ሪያላይዝ አድርጌ ተመለስኩኝ ምክንያቱም መኒ እንትኖች ወረራ እንዳለ ፊል አረኩኝ ነው የአረብ ወረራ እንዳለ የሌላ እምነት ወረራ እንዳለ ሴንስ ታረጋላችሁ ምክንያቱም በቃ ያልተለመደ አይነት ነገር ነው ክርስቲያን ስቴት በሚባለው ሀገር ላይ ያልተለመደ አይነት ካልቸር እናያለን እነዚህ ነገሮች በአጠቃላይ እየመጡ ያሉት ነገር ያሳያሉና ናፈቀኝ የኢትዮጵያ ጉባኤ ማለት ያበሻው የአገር ቤት ጉባኤ ናፈቀኝ ጌታ ይባረክ ጌታ ይባረክ እና በነበረ ጊዜ እዚህ እናንተ ጋር አጥቀነው ወደ ከተማችሁ ቆየሁት ሁለቱን ቀን ለፓስተር ደስታ ቸርች
ትናንትና ከትናንትና ወዲያ ያለው እዛ ነው ያሳለፍኩት በዚህ ምሽት ወደ ኢትዮጵያ ተመላሽ ነኝ ጧት ላይ ደግሞ ያው ቄስ ስለሆንኩኝ ጸበል ረጫለሁ ጸበል ረጫለሁ ጌታ ይባረክ ያው ብዙ ጊዜ የምናውቃቸው የሚረጩ ጸበሎች በውሃ ነው አዳዲሶች ደግሞ የምንጠቀው ስለ በእግዚአብሔር ቃል ይረጫሉ ፕሬስ ጋድ እና የእግዚአብሔር ቃል ደግሞ ነገሮችን የመቀየር አቅም አለው ዛሬ ማካፈላችሁ የእግዚአብሔር ቃል ነው አሜን የማካፈላችሁ የሰው አይደለም ልቦለድ አይደለም ልምምድ አይደለም የእግዚአብሔር ቃል ነው ይሄ የእግዚአብሔር ቃል ነው ይሄ የእግዚአብሔር ቃል ነው ማንኛውም ሰው በየትኛውም ዘመን ላይ በእግዚአብሔር ስም የተሰበሰበ በእግዚአብሔር ስም የመጣ በእግዚአብሔር ስም የተቀመጠ እንዲሁ ዝም ብሎ አይመለስም ሁሌ የእግዚአብሔር ቃል አለ በጣም ቅዱሳችን ሲናገር ጌታ ምን አለ እኔ የምናገረው ቃል ብቻ ሳይሆን ስፒሪት ነው አለ እኔ የምናገረው ቃል ብቻ ሳይሆን ስፒሪት ነው አለ መንፈስ ብቻ ሳይሆን ላይፍ ጊቪንግ ስፒሪት ነው ይላል ወይም ደግሞ ህይወትን የሚሰጥ መንፈስ ነው ይላል ሁሌ እግዚአብሔር ቃል ስናስብ የእግዚአብሔር ቃል ነው በሚባል ልማድ አስተሳሰብ ሳይሆን ቃል ካለ ቃል ውስጥ ደግሞ መንፈስ አለ ይሄው መጽሐፍ ቅዱሳችን ብዙዎቻችሁ ወይም ደግሞ እዚያ ያላችሁት 100 ሰዎች ብታረቡት አንድ ቃል ሰጣችሁ 100 አይነት ሬቨሌሽን ታገኛላችሁ 100 አይነት ኢንስፓይሬሽን ታገኛላችሁ 100 አይነት ኢሉሚኔሽን ታገኛላችሁ 100 የተለያየ መረዳት ታገኛላችሁ ፍቅር እስከ መቃብር የሚሰጣችሁ አንድ አይነት መረዳት ታገኛላችሁ ፍቅር እስከ መቃብር ሰው ስለወለደው ወይም ደግሞ ሰው ወለድ የሆኑ መጽሐፎች የሰው አስተሳሰብ የሰው ዕውቀት የሰው ነገር አለባቸው መጽሐፍ ቅዱስን ስታዩት ግን ለየት የሚያደርገው there is a spirit in it በዛው የጌታ መንፈስ አለው አንድን ሰው አገር ቤት መንግስታችን አንዳንድ ያወጣል አትስረቅ ሙስና ምናምን ይለጥፋል በጣም ግራ የሚያጋባኝ ህጉን ይሰጠናል እንጂ ህጉን የምንወጣበትን ግን መንግስታችን መንፈስ አያካፍለንም ህጉ አለ ሙስና ምናምን ተዘርዝሯል ነው kind of conduct of ethics የሚባሉትን እኔ በዚህ ኤቲካል ላይ አቋሜ ነው ምናምን ብሎ ይገልጣል ነገር ግን ያንን የሚያወጡትም እዛ ውስጥ ይሆናሉ አውጥተው ካወጡ በኋላ እንኳን የሚሰማቸውንም ማውጫ ሌላ መሳሪያ የለውም በእግዚአብሔር ቃል ግን አታድርግ ሲል አንተን ተማምኖ ሳይሆን አታድርግ በሚለው ቃል ውስጥ እንማናደርግበትን መንፈስ በዛ ቃል ውስጥ አለ ሃሌሉያ ለኔና ለናንተ አታመንዝሩ ተብሎ እግዚአብሔር ቃል ሲናገር ወይ ጉዴ አላመነዝርም እንደው ይሻለኛል አንጨናነቅም ይሄ ቃል ወደ እናንተ ሲመጣ እናንተ ጋር ሲደርስ ያለ ማመንዘርን አቅም በእናንተ ውስጥ ይገነባል ዛሬ በጌታ በኢየሱስ ስም ከእግዚአብሔር ቃል ሳረብላችሁ ቀጣዩ ዘመናችሁ ላይ እግዚአብሔር አዲስ ምዕራፍ አለው አደባቻለሁ ሶስት አዲስ ምዕራፍ አለ በሉስ አሜን አዲስ ምዕራፍ አለ ሃሌሉያ በጣም ቅዱሳችን ሲናገር እግዚአብሔር ማለዳ አዲስ ነው ይላል እግዚአብሔር ማለዳ አዲስ ነው ይላል እግዚአብሔር ተራማጅ እግዚአብሔር ነው የኔና የናንተ እግዚአብሔር በዘመናት መካከል የማያረጅ ሁኔታዎች ቢለዋወጡ ሁኔታዎች እያረጁ መጡ እግዚአብሔር ግን አያረጅም ልጅ በነበርኩበት ጊዜ እግዚአብሔር ሲነገረኝና በእኔ ውስጥ ያለው እግዚአብሔር የሸመገለ ቁጭ ያለ ዙፋን ላይ ገብሬና ሂድ የሚል እግዚአብሔር ነበረ እያደግኩ ስመጣ ግን የገባኝ ነገር God is a spirit እግዚአብሔር መንፈስ ነው አሜን ነው መንፈስ ደግሞ ቦታ ይዘው ሁኔታ ይዘው የትኛውም ነገር አይዘው ኢየሱስ ያድናል ነው መንፈሱን ለመካፈል እግዚአብሔር የሰጠን የመንፈሱ መካፈያ መንገድ ደግሞ የእግዚአብሔር ቃል ነው እዚህ እግዚአብሔር ቃል ነው አሜን እዚህ እግዚአብሔር ቃል ነው ሃሌሉያ ይሄ የእግዚአብሔር ቃል ነው አሜን እኔ በጣም ስለ እግዚአብሔር ቃል በደንብ አንድ ነገር ልነግራችሁ እፈልጋለሁ የዚህ ሀገር ከንቲባ ወይም ደግሞ የስቶክሆልም ከንቲባ ለከንቲባው ከንጉሳቸው ዘንድ ለኢየሩሳሌም ቤተክርስቲያን አንድ አፓርትመንት እንዲሰጣት ተብሎ ንጉሱ ይወስንላችሁ praise God ንጉሱ ይወስን ለስቶክሆልም ከንቲባ በቀጥታ ደብዳቤ ቢጽፍለት ሰሌ ይፈልጋሉ አንቺም ይባል ከንቲባው እስከ አብሯቸው እስካሉ ነው ፈልጓችሁ መጣው አረ የሆነ ነገር ተገድጃለሁ የሆነ ነገር ስለናንተ ደብዳቤ ተጽፏል ይላል ብቻ ከንቲባው የሚፈልገው የንጉሱ ወይም ደግሞ የጠቅላይ ሚኒስትሩን ፊርማና ቲተር ይጠበቃል ስለዚህ ንጉሱ እዚህ ድረስ መምጣት ያስፈልገው ንጉሱ ሳይመጣ የላከው ደብዳቤ ንጉሱ ሲመጣ መስራት የሚችለውን እኩል ስራ ይሰራል ደብዳቤው ንጉሱ ሳይመጣ ደብዳቤው ሚኒስትሩ ሳይመጣ ደብዳቤው የጋቨርንመንት ኦፊሻል ሳይመጣ ደብዳቤው ብቻ ሰውየው ይመጣ ሊሰራ የሚችለው እኩል ስራ ይሰራል ይሄ እንግዲህ ለምድራዊ መንግስት ከሆነ የእግዚአብሔር ቃል ደግሞ ራሱ ምን ነው እግዚአብሔር ቢመጣ መስራት የሚችለውን የመስራት አቅም አለው ሃሌሉያ የእግዚአብሔር ቃል ሲሰማ ራሱ የተጻፈ እግዚአብሔር ነው
አሜን በተለየ ነገር እግዚአብሔር ለማድረግ አልፈልገውም ማለት በቃ እግዚአብሔር ሲገባኝ ቃሉ ሳለም እግዚአብሔር ኮኔክት ያደርገኛል መንፈሳዊ ዓለም ውስጥ ገባላችሁ ዛሬ እናንተ ያለ መልእክት አንድ ነው ዮሐንስ ወንጌል ምዕራፍ 4 ቁጥር 46 ያለው ነው ኢየሱስም ውሃውን የወይን ጠጅ ወዳደረገባት በገሊላ ወደምትገኘው ወደ ቃና ዳግመኛ መጣ የሚል ነው እግዚአብሔር ሆይ ለኢየሩሳሌም ቸርች ምን እናቀስለው እንደዚህ ነው የሰጠኝ መልእክት ዳግመኛ መጣ ወራቸው ነው ያለ እግዚአብሔር በእንደገና መንፈስ ይመጣል አሜን አለባቸው ያለው ሰው እግዚአብሔር በእንደገና መንፈስ ይመጣል ተባባሉ አሜን አዎ በቃ ታምራት ወዳደረገባት ታሪክ ወደ ሰራባት ወደ ቃና ዳግመኛ ምን አለ ነው የሚለው መጣ ብሎ ይናገራል ሃሌሉያ እግዚአብሔር አንዴ መጥቶ ቻው ቻው የሚል እግዚአብሔር አይደለም ጋድ የእንደገና አምላክ ነው በትዳር ላይ በችግር ላይ በማጣት ላይ በሚያጋጥሙ ነገሮች ላይ በእንደገና መንፈስ እግዚአብሔር ሰዎችን ይጎበኛል የኔና የናንተ እግዚአብሔር እንደ ሰው አይደለም ሰው አንድ ነገር አይቶ የመጨመር የማባዛትና የማስፋፋት አመል አለበት እግዚአብሔር እንደዚህ አይደለም እግዚአብሔር from the very beginning ሰው ሲፈጠር አንድ ሐሳብ አስቦ የፈጠረው እግዚአብሔር ሰው ሲፈጠር ደስ ስላለው አውጥቶ አሰራው እግዚአብሔር ፈጠረና ስድስተኛው ቀን ላይ መንፈስ ነው እግዚአብሔር የተወለደው ከመንፈሳዊ ዓለም ደግሞ የተወለደው ቁሳዊ ዓለም ነው ስለዚህ ቁሳዊውን ዓለም እግዚአብሔር ማስተዳደር አቃተው ስለዚህ እንደኔ የሚሆን ከቁስም ቁሳዊ የሆነ ማቴሪያልም ለማቴሪያልም ቁሳዊ ያልሆነ ማካል ያለው በማከላችን የሚያስታርቀን አንድ ማከላዊ ያስፈልጋል ተፈጣሪ ብሎ ሰውን ፈራው ሰው ሲሰራው እግዚአብሔር የሰው ልጅ መጽሐፍ እንደሚናገራቸው ከአፈር አበጀው ይላል ወይም አዳም የሚለው የዕብራይስጥ ቃል ጥቁር አፈር ማለት ነው ስለዚህ በአርጊመንት ደረጃ አዳም ምናልባት አፍሪካ ሊሆን ይችላል ማለት ነው ፕሬዝ ጋድ ነጮቹ አንዳንዴ ጥሩ ያልሆነ ነገር ወደ አፍሪካ ያመጣሉ ነጮቹ በቃ ይታገላሉ አንዳንዴ እኔና ሳውዝ አፍሪካ ነው ዶክትሬት እየሰራ ያለሁትና አንዳንዴ ፕሮፌሰሮች ይሞግቱኛል ማለት ነጮቹ ሲሆኑ እናንተ ኩሽ ስለሆናችሁ ነው ኩሽ ስለሆናችሁ የተረገመ የማያልፍለት አፍሪካ ኩሻይት ናችሁ አለው ቴዎሎጂያችንን እንኳን እንድንቀበለው አስባችሁ ታውቃላችሁ ነጮች የሰሩልን ስራ ሁሌ መላእክትና ማርያም ፈረንጅ ናቸው ሁሌ ሰይጣን ደግሞ ጥቁር ነው አንዳንዴ ማናስባቸው ልክ አለ ቤታችን የምናስቀምጣቸው በጌታ በኢየሱስ ስም የተገለበጠ ይሆናል አሜን እግዚአብሔር የከለር አምላክ አይደለም አሜን እግዚአብሔር ከለር መልክ የለውም God is the spirit now እግዚአብሔር የሰው ልጅ ከፈጠረ በኋላ ምድራዊ ነው ስለዚህ ሀውነትን እንዲያገኝ ግን እፋለበት ሰው ነው ያሆነው ነው መጽሐፍ ቅዱስ ይናገራል ሰው መንፈሳዊውን ዓለም ከእግዚአብሔር ጋር ያወራል ምድራዊውን ዓለም ደግሞ በተሰጠው ስልጣን ያስተዳድራል ይሄ ሰው ይባላል now እግዚአብሔር ለሰው ልጆች ሰጠና ሰው ልጆች ግን እግዚአብሔር እንዳይሆኑ ከለከላቸው ሰው ልጅ በየትኛው ዘመን እግዚአብሔር መሆን አይችልም ትንንሽ ክርስቶሶች መሆን አይችሉም ወደ እግዚአብሔር መሆን አይችሉም ምክንያቱም እግዚአብሔር ከሰዎች የሚለይበት ዋና ኳሊቲው ሶስት ነው አንደኛ እግዚአብሔር ኦምኒሸንት ነው እግዚአብሔር ሁሉን ያውቃል የማያውቀው ነገር የለም የሰው ልጅ ግን ከእውቀት ከፍለን እናውቃለን ወደ ጌታ ከመጣን ነው እሱ ወደ ጌታ ካልመጣን ደግሞ ለእውቀት እንጠጋለን ወደ ጌታ መጣ ሰው ከእውቀት ከፍለን እናውቃለን ስለዚህ እግዚአብሔር ሁሉን የማወቅ አቅም አለው የሰው ልጅ ግን ሁሉን ማወቅ አይችልም ስለዚህ ሰው በየትኛውም ዘመን እግዚአብሔር መሆን አይችልም ሁለተኛው እግዚአብሔር ኦምኒፖተንት ነው ሁሉን ይችላል የሰው ልጅ ግን አይችልም የተግባባን ነው ሁሉን ማድረግ አይችልም የሰው ልጅ ስለዚህ እግዚአብሔር ለሰው የማይቻል መጽሐፍ ቅዱሳችን ለእግዚአብሔር ምን ይላል አሁን እናንተ ስላልቻላችሁት እግዚአብሔር አይችልም ማለት አይደለም የእናንተ እግዚአብሔር ከሌላው እግዚአብሔር የሚለየው እግዚአብሔር ሁሉን ይችላል ዛሬ በጌታ በኢየሱስ ስም ወደ እግዚአብሔር ስትመጡ አንድ ነገር አስባችሁ እንድትሄዱ ፈልጋለሁ የትኛውም ነገር ለሰው ቢያለ ለሰዎች በማስረጃ ያልተቻለ ነገር ለእግዚአብሔር ይቻላል የአዲስ ኪዳን ትርጉም የሚሰጣቸው ለሰው የማይቻል ለእግዚአብሔር ይቻላል ነው አሜን ዛሬ በጌታ በኢየሱስ ስም ከሰው አቅም በላይ የሆነ ነገር ሁሉ እግዚአብሔርነቱ የሚታወቀው ሰው የሚያደርገው ሲያደርግ ሳይሆን ሰው ያቃተው ሲያደርግ ነው መቼም በእናንተ ሀገር በምትኖሩበት በዚህ አካባቢ ማለት ነው አንድ ሰው መቼም ጾም ጸሎት ይዞ ጌታ ሆይ ሞባይል ስጠኝ ብሎ ይጸልያል ያላስብ ሞባይል ከአመታት በፊት ሀገር ቤት ጾም ጸሎት ያስገባ ነበር ጌታ ሆይ ላገልግሎት ሲባስቀኝ ጌታ ሆይ ምናምን ማለት በጣም ከማነሱ የተነሳ በጸሎት የተገኘበት ነበር ከ10 ዓመት በፊት ማለት ነው እዚህ ዛሬ
እስቲ ጾም ጸሎት ገባለው ሞባይል ላይ ጠይቀም ማንም ሰው ቢጠይቅ እንደው አንዱ ገዝቶ ይሰጠዋል ማለት ሰው መስጠት የሚችለው መልካም አባት ማድረግ የሚችለው እግዚአብሔር ጋር ማገናኘት ነው እግዚአብሔር በባህሪው ሰው የማይችለው ሃሌሉያ ሃሌሉያ የእናንተ እግዚአብሔር የሚለየው ሰው ማድረግ ፍጥረታዊ ነገር ማድረግ የማይችለው ነገር እግዚአብሔር ይችላል God is omnipotent እግዚአብሔር ሁሉ ማድረግ ይችላል ዛሬ በጠየቃችሁት ነገራችሁ ላይ እንዴት ይሆናል አትበሉ አንድ ነገር አውቃለሁ እግዚአብሔር ይችላል ተግባቻለሁ ሰው ነገር ላይ እግዚአብሔር ይችላል በሉት አሜን እግዚአብሔር ይችላል በሉ ሃሌሉያ ሃሌሉያ there is a gap በየትኛው ዓለም ስትሄዱ ጋፕ አለ ጋፕን መሙላት የሚችል የትኛው ሳይንሳዊ ግኝቶች አይደሉ የትኛው የኢኮኖሚ ኖ በየትኛው ዘመን ላይ ጋፕን መሙላት የሚችል እግዚአብሔር ብቻ ነው አለ ቴሌቪዥን አሜሪካን ነበርና ማይክል ጃክሰን ኢንተርቪው ሲደረግ ገረመኝ አንዷ ሴት አትምታደርገው በጣም አንተ በዝና በጣም የተሳካለ ዝነኛ ነኝ አላት ገንዘብ ችግር የለብህም ስለዚህ አሁን አንተ ምን ትፈልጋለህ በቃ በአለም ላይ የተሳካለ ሰው አንተ ምን ይሰማህ ስትለው ልክ ነሽ አላት ግን እስካሁን ድረስ ውስጤ ባዶ ነው ብቸኝነት ይሰማኛል ገንዘብ የማይሞላው ወርቅ የማይሞላው ዝና የማይሞላው የትኛው ነገር የማይሞላው ጋፕ ሰው ሲፈጠር አብሮታል ያን ጋፕ መሙላት የሚችል ፈጣሪ ራሱ ብቻ ነው በአዲስ ኪዳን ፈጣሪ ደግሞ የሞላበት መልኩ በልጁ በክርስቶስ ኢየሱስ ነው ስለዚህ እናንተ ማለት ጋባችሁ ሰው ሁሉ የሚሮጥለት ሰው ሁሉ በቃ የሚጨነቅበት ነገር የእናንተ ጭንቀት አይደለም የእናንተ ጋፕ የእናንተ ቫኪዩም ክፍተታችሁ በክርስቶስ ኢየሱስ ተሞልቷል ስለዚህ ነው በምድር ላይ አንዳንዶቻችሁ መጣችሁ ኢንተርቪው የምትደረጉ እንደው የሆነ ነገር ተፈጥሮ ነው አደጋ ቢፈጠር ወደ ትሄዳላችሁ ትባሉ በእርግጠኝነት ወደ ጌታ ሄዳለሁ ትላላችሁ አሜን ሰው ሞት በእርግጠኝነት ተናገራላችሁ ጌታ ይጋር ነው ይተሻለው ምናምን ይላል ሞት ለኔ አያስፈራኝም ድልድይ ነው ወደ ተሻለ ክብር መሄድበት ነው እንላለን ወደ ሌላ ማህበረሰብ ስትሄዱ ግን እንዴት ነው ከዛ በኋላ ብትሏት መድኃኒዓለም ያውቃል ነው ብሏችሁ ሰው ስለ ሆፕ እንኳን የለው አንድ ሪሰርች ላይ አሜሪካን ሀገር ተሰራጭ ሰልሳለ ለምን ነው ኢቫንጀሊካል አማኞች የወንጌል አማኞች እድሜያቸው ረጅም ነው ሲጠና እድሜያቸው ረጅም እነሱ ናቸው ሌላው ነው አጭር ነው እና የሪሰርች መጨረሻው ሪኮሜንዴሽን ላይ ተሰጠው ተሳለ በጣም ገረመኝ ጻፊው ሪሰርቹን የሰራው ሰው መጨረሻ ላይ ምን አልታቃላችሁ ምክንያቱም ማለት ኢቫንጀሊካል አማኞች ላይ ወንጌል አማኞች ላይ ትልቁ ነገራቸው በተስፋ ነው የሚኖሩት አሜን ኦፕሬስ አያት ተስፋ አላችሁ ተስፋ ስላላችሁ በተስፋ ዛሬ ትኖራላችሁ የዛሬ ኑሮ የሆነ የሚያጨናንቀን አይደለም የማይጨናንቀን ተስፈኞች ነን ይሄ ነገር ቢፈጠር ምን ሆነ ነው የመጨረሻ በምድር ላይ የሚያስፈራው ነገር ሰው ሁሉ የሚፈራው ሞትን ነው ሞት ይመጣል ወደ ጌታ ነው የምትሄደው ስለዚህ ሰው የሚፈራው ነገር አንተ ጋር ያስፈራው ሃሌሉያ ስለዚህ ያ ነገር በአንተ ላይ እድሜ መቀጠል አቅም አለው የኛ በምድር ላይ ያለው ህይወት አገር ቤት አንድ ሰውዬ እንደዚህ ሆነ ሰውዬው የቸልሲ ደጋፊ ናቸው ቸልሲ ኳስ ፉትቦል ቸልሲ በጣም ነው የሚወዱት ሁሌ ቸልሲ ሲጋጠም በጣም ያሉ ፌንት ያደርጋሉ ለጊዜ እና ሆስፒታል ይገባሉ ልጆቻቸው ተቸገሩ ሁሌ ቸልሲ ኳስ ግጥም ያለው ማለት ሰውዬው ይወድቃሉ በጣም ቸልሲ ውስጥ ገብተዋል ምንም ቸልሲ ባያቃቸው ግን እሳቸውና ቸልሲ በቃ ቸልሲ ማለት ለሳቸው በምድር ላይ የመኖር ጉዳይ ነው ቸልሲ ጋጠማል ከተባለ ሰውዬው ቤተሰብ ልጅ ተሰብስቦ አይናናቸው ነው የሚያየው ልክ ሊያስገባ ኳስ ወደ ቸልሲ ሊገባበት ማለት ቁጥር ሰውዬው እየተስለመለሙ ይመጣሉ ገባል ሁሌ ይወድቃሉ መጨረሻ ላይ ዶክተሩ ሰለቸው የሀገር ቤት ሁለተኛ ታሪክ ነው ነገራቸው እና እዛ ቤተሰብ ውስጥ ያየሁትን ነገር እኔ ግን ተማርኩበት ለኔ እና ዶክተሩ የሚላቸዋል ሲሰለቸው አንድ መረዳት ዶክተሩ አመጣ አይ በቃ ሰውዬው ግጥሚያ ሲኖር አይመልከቱ ተባለ ሰውዬው አይመልከቱ እና ሰውዬው አርፈው ይቀመጡ ከዛ በኋላ ግጥሚያውን ያለውን ኳስ ጨዋታ አንተ ትልቁ ልጃቸው ሪከርድ ታደርግላቸዋለህ ከዛ ሲያልቅ ኳስ ያልቅ በኋላ ሰውዬው ቁጭ አድርገው አባቴ ዛሬ ቸልሲ ተሸንፏል 2-1 ተሸንፏል በዚህ መልኩ ገብቶበታል እንደዚህ ይነገራቸዋል በደም ማብራሪያ ከተሰጣቸው በኋላ ሶፋ ላይ ቁጭ ብለው የቸልሲ ጨዋታ ማየት ጀመሩ ማለት አልቆ ማለት ነው ሰውየው ከዛ በኋላ መዳን ጀመሩ ማለት አስቀድሞ ስለሚነገራቸው ልባቸው እየተንጠለጠለ ያወሩ
እና ሰው ሁሉ ኳሳይ እሳቸው ይቆረጠላችሁ መኝታ ቤት ሆነው በቃ ግራ ይገባቸዋል። ከዛ ካለቀ በኋላ አባቴ ዛሬ ቸልሲ እንኳን ደስ ያለ ቸልሲ አሸነፈ አላገባ ከኔ ማለት ተጫዋች ነው ያስገባው በዚህ መልኩ ነው ያስገባው ማብራሪያ ከተሰጣቸው በኋላ ደስ ብሏቸው ቁጭ ብለው ማካቶ ቡና እየጠጡ ኳስ ጨዋታውን ሪከርድ ያደርጋላቸው ነው ያለው ማለት ኳስ ጨዋታው ወይም ጨዋታው ካለቀ በኋላ ባለቀ ጨዋታ ላይ ነው እሳቸው የሚቀመጡት። የኔና የናንተ መንፈሳዊ ዓለም ይሄ ነው። በክርስቶስ ካለቀ በኋላ ነው ለመኖር አትታገሉ። አሜን። እየኖርን ያለነው ባለቀ ጨዋታ ላይ ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ስራውን ጨርሶታል። ከተጨረሰ በኋላ ተነገረን አልቆልሃል አንተ እዚህ እንዳባታችን ማኪያቶ የጠጣሉ ተባለ። ፕሬዝ ጋድ። አንዳንዴ ሪሊጂየስ ስንሆን ይሄ ነገር እንተዋውና እንታገላለን እንዳባታችን ማለት ነው። ክርስቶስ በጨረሰው ላይ እኔ ለመጨረስ ታገላለሁ። ለምን ለመጨረስ ታገላለሁ? ተፈጸመ ያለው ኢየሱስ ነው። እኔ እኮ ለመዳን ያዋጣሁት ነገር የለም። ለመዳን ያዋጣችሁት ነገር የለም። ለመዳን ምንም ለጀስቲፊኬሽን ያዋጣችሁት ማመን ብቻ ነው። በዚህ ቀን ለኔ ሞት አገለ ስታመን የእግዚአብሔር ልጆች ሆናችሁ። የእግዚአብሔር ልጅ ለመሆን ገንዘብ አልተጠየቅንም። የእግዚአብሔር ልጅ ለመሆን የትምህርት ደረጃ አልተጠየቅንም። እስቲ አስቡት የእግዚአብሔር ልጅ ለመሆን ገንዘብ ብንጠየቅ የመጀመሪያዎቹ ዶች እኛ ነን። ስለዚህ እድሉ ያልፈናል። የእግዚአብሔር ልጅ ለመሆን ትምህርት ብንጠየቅ ያልተማርነው የዓለም ክፍል ያለው አፍሪካ ነው። ስለዚህ አፍሪካ እድሉን ያገኝ። የእግዚአብሔር ልጅ ለመሆን የሚጠየቀው ምድር የምታወጣው ኢስራት የሚያወጣው ነገር ቢሆን ብዙዎቻችን የእግዚአብሔር ልጅ አንሆንም ነበር። የእግዚአብሔር ለመሆን የተጠየቀው አንድ ብቻ ነው፣ ኢየሱስን ማመን ነው። ኢየሱስን ለማመን የሰለጠነው ዓለም ለማመን ከበዳቸው። ምክንያቱም አእምሯቸው በብዙ ነገር የተሞላ ነው። ያን ነገር በቃ ሎጂክ የሚባል ነገር ስላለ አልመጣላቸው አለ። እንዴት ነው እግዚአብሔር ፈጣሪ ሰው የሚወልደው እያሉ ግራ ይጋባሉ። አንዳንዱ በአእምሮ ሳይሆን በእምነት ነው። መዳናችን በአመንክሮ አይደለም። የዳንከው በልብህ አምነህ ነው። ሃሌሉያ። እንዳው ግራ ያጋባል። እንዴት ከመንፈስ ዓለም ሰው ይወጣል ብለው ግራ ያጋባል። እንዴት ማርያም በምን አይነት መልኩ ወለደች ይፈላሰፋል። እኔ አይገባኝም። የሚገባኝ አንድ ነገር ነው። ኢየሱስን አመንኩት፣ ታሪኬ፣ ህይወቴ፣ ኑሮዬ፣ ደስቲኔ ተቀየረ። ሃሌሉያ። ስለዚህ ደስተኛ ለመሆን ምንም አይነት ነገር የገንዘብ መጠን ምንም አይነት ነገር ውጫዊ ነገር አያስፈልገንም። ጌታ ሲናገር ምን አለ? በነሱ ያሉትን ሰላሜን እሰጣችኋለሁ አለ። ሰላሜንም እተወላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም አለ። ያ ቃል በትክክለኛው አፈታት ሻሎም የሚል ቃል ነው ያለው። ሻሎም ማለት የምናውቀው ዝም ብሎ ብራይ ሻሎም ሳይሆን ሻሎም ሆሊስቲክ ወርድ ነው፣ ወይም ደግሞ ሁለንተናዊ ቃል ነው ያለው። በጤና ላይ ሰላም፣ በመንፈሳዊ ዓለም ላይ ሰላም፣ በትዳር ላይ ሰላም፣ በልጅ ማሳደግ ላይ ሰላም፣ ሆሊስቲክ ነው ሻሎም። ስለዚህ ኢየሱስ የሚሰጠን ሻሎም ሰው የሚሰጠንን አይደለም። ዶክተር የተወሰነ ነገር ሞክሮ ከዚህ በላይ አልቻልኩም ይላል። ኢየሱስ የሚሰጣችሁ ሰላም ግን ሰው እንደሚሰጣችሁ አይደለም። አንኤክስፕሬሲቭ ነው። አንዳንዴ አትናገሩትም፣ አትገልጡትም። መንፈስ ቅዱስ የተሞላችሁ የጌታ መንፈስ ያለባችሁ ሰዎች ታውቁታላችሁ። በምንም አይነት መናገር ያቀታችኋል። እንዴት ሲባል መልስ የላችሁ። ብቻ ዝም ብሎ ደስ ይለኛል ነው። ያ ደስታ የመጣ ከክርስቶስ ጋር ባላችሁ ቁርኝት ነው። ስለዚህ እናንተ የደስታ ቋቶች ናችሁ። አሜን። ለእናንተ ወደ እናንተ አገሮች ስመለከት በበልጥ ነጮች ካዩዋቸው በኋላ ማይ ፒፕል እዚህ ያለው የኔ ህዝብ ብዬ ማሰብ ጀመርኩ። ዩአር ኖት ሂር የሆነ በልታችሁ ምናምን ጠጥታችሁ ልጅ ወልዳችሁ አሳድጋችሁ ኑሮ እየኖራችሁ ኖ እሱ የእናንተ ዓላማ ሊሆን ይችላል። የእግዚአብሔር ዓላማ ግን የሆነ ዘመን ላይ ወንጌል የተነሳበት ሀገር፣ የሆነ ዘመን ላይ ወንጌል ለኛ ያመጡበት ዓለም አሁን ጋስፕል ሪተርን ነው። ወንጌል ብድራታቸውን የሚመለስበት ዘመን ነው። ስለዚህ እናንተ እዚህ ያላችሁት you are the ambassador of the Lord። እናንተ የእግዚአብሔር አምባሳደሮች ናችሁ። እዚህ ስትሆኑ አሁን ኢትዮጵያ ኮሚኒቲ ያበሻ ኮሚኒቲ ነን። ኦኬ ያበሻ ኮሚኒቲ እንደዚህ ያለ ነው፣ አገር ቤት እንደዚህ ያለ እውነት ነው። ነገር ግን አንድ ነገር ነው፣ እግዚአብሔር ወደዚህ ሲያመጣችሁ እንደ ሚስዮን ሆናችሁ ካልመጣችሁ በዚህ ያላችሁበት ማህበረሰብ ለገባችሁበት አካባቢ መድኃኒት ካልሆናችሁ ምንም አይነት ጥቅም የለውም። ኖረ ሞተ፣ ሌላም ሰው ይኖራል ይሞታል፣ ገጠሩ ሰው ይኖራል ይሞታል፣ ከተማም ይኖራል ይሞታል፣ የሰለጠነው ይኖራል። ልዩነቱ መብላት መጠጣት የተሻለ ኑሮ ነው። ነገር ግን የተሻለ ኑሮ አይደለም እናንተ ጋር ያለው። የተሻለ ብቻ ሳይሆን ዘላለማዊ ኑሮ እናንተ ጋር አለ። ስለዚህ በጎናችሁ ያሏችሁን በስራ ቦታችሁ ያሉትን በአጠቃላይ ስታስቧቸው
በቋንቋ በምንም ያሉትን ክፍተቶች ሊነግሯችሁ ይፈልጉ ኖ እንደ ሰው ስታስቡት እኔ አበሻ ነኝ አፍሪካዊ ልሆን እችላለሁ እኔ ግን የእግዚአብሔር ልጅ ነኝ አሜን ነው የእግዚአብሔር ልጅ ለመሆኔ ደግሞ በእግዚአብሔር ልጅነት አንተም ጌታን ከተቀበልክ የእግዚአብሔር ልጅ ጃፓኑ ፈረንጁም የትኛውም ሰው በክርስቶስ ኢየሱስ አንድ ሆነናል መስቀሉ ቀላቅሎናል ስለዚህ ሁላችንም የእግዚአብሔር ልጆች ነን የእግዚአብሔር ልጅነት ደግሞ በዚህ ምድር ላይ የሚለካ አይደለም የእግዚአብሔር ልጅነት ደግሞ በዚህ 70 እና 80 ዓመት በሆነች እድሜያችን የምንለካው አይደለም እግዚአብሔር የሰጠን እድል በጣም እድለኞች ነን ቀሪ እድሜያችሁን 20 30 40 ዓመታችሁን ስጡኝ አለ ኢየሱስ ደግሞ ዘላለምን ሰጠን አሜን የእግዚአብሔር ልጅ ስንሆን የእድሜ ሽግግር ነው ያደረግነው ልውውጥ ነው ያደረግነው ዘላለምን ከክርስቶስ ወሰደን እኛ ደግሞ ቀሪ እድሜያችንን ሰጠነው በጣም እድለኞች ነን አሜን የእግዚአብሔር ልጅ ላይ ስትል የተወለድከው ከእግዚአብሔር ስለሆነ ነው የኛው ጋይስ የተሻለው ወይም ደግሞ የበለጠው ልጅነታችን ቤተሰብነታችን የእግዚአብሔር ልጅነታችን ነው እዚህ ላለው ጎሳና ቋንቋ ምንም ነገር የማይወስነው ባላችሁ በቦታ ተጽዕኖ ማድረግ የሚያስችል የእግዚአብሔር አኖይንቲንግ የእግዚአብሔር ቅባት የሚያልፍባችሁ እናንተ አሜን ሃሌሉያ ኦ ሃሌሉያ መጽሐፍ ሲናገር ኢየሱስ እንደዚህ አለ የኔ መንግስት ከዚህ ዓለም አይደለም አለ ስለዚህ የእግዚአብሔር መንግስት እንደ ምድራዊ መንግስት ይቱሞሪ ስቶኮልም የተባለ ይከፋፈላል የእግዚአብሔር መንግስት አንድ መንግስት ናት ዋና መቀመጫዋን መንግስተ ሰማያት አድርጋለች የት እንደሆነች ባናቃተም መንግስተ ሰማያት is the capital of the kingdom of God የእግዚአብሔር መንግስት ካፒታል መንግስተ ሰማያት ነው ንጉሱ ኢየሱስ ነው ስለዚህ እንደ ክልል ከተሞች ደግሞ በየቦታው መንግስቱን ለማሰራጨት መንግስቱን ለማስፋፋት የመንግስት የክልል የክብረ ሀገር የአውራጃ ምናምን ጽፈት የተከፈተ ማለት ነው ስለዚህ በምድር ላይ የተከፈተችው የእግዚአብሔር መንግስት ውክልና ያላት ፓርላማ አይደለም የፖለቲካ ምናምን አይደለም አንዲት ተቋም በምድር ላይ ያስቀመጠ ያንቺም ተቋም ቤተክርስቲያን ትባላለች ስለዚህ እናንተ የእግዚአብሔር መንግስት ማስተላለፊያ የእግዚአብሔር መንግስት አስተሳሰብ የምታስተላልፍ የምታጋቡ ኢየሱስ ያለናል ከዚህ የበለጠ ምን ክብር አለ ምን ክብር አለ ዳስዋይ ቤተክርስቲያን ሲናገር መጽሐፍ ቅዱስ የገሃነም ደጆች ማይሯት ይላል የማይቋቋሟት ስለመልካችን ስለመዳኑ ምግብ አይደለም ስለለበስነው ስቶክሆልም ስለምንኖር አይደለም የማይቋቋመን እኛ የመጣንበት መንግስት እኛ አሁን ምን መላለስበት መንግስት ሱፐርናቹራል ኪንግደም ነው ሌላ ተፈጥሯዊ መንግስት ነው ስለዚህ ከሚታየው ከምድራዊ ስርዓት ከምናውቀው ከመንግስት ስርዓት ውጭ ሆነ ስርዓት ቀመር ውስጥ ያለ ነው ፕሬስ ጋድ እኛ በዛ መንግስት ነው የምንመላለስ ነው ኢየሱስ በዚህ ክፍል ላይ ብሎ ይናገራል ወደ ታምራት ወዳደረገባት ወደ ቃና ምን አለ ነው የሚለው ድጋሜ ደግሞ መጣ ነው የሚለው ይሄ ክፍል ላይ ምናልባት ዮሐንስ ወንጌል ምዕራፍ 4 ላይ አንድ ክፍል ታገኛላችሁ ስለ ሳምራውያን ሰዎች ጋር አልፎ ነው ይሄኛ የተደረገው ሳምራውያኖች መጀመሪያ ሲያገኝ መጀመሪያ ሳምራዊ የሚል ቃል እዚህ ጋር ነው የምታገኙት ሌላ ክፍል ላይ ሳምራዊ የሚል ቃል አታገኙ ነገር ግን ሳምራውያን ማለት በብሉይ ኪዳን ላይ የሳውል መንግስት ነበረ ቀጥሎ ደግሞ የዳዊት መንግስት ሆነ ቀጥሎ ደግሞ የሰሎሞን መንግስት ሆነ በሰሎሞን መንግስት ላይ እግዚአብሔር በሰሎሞን አዘዘ ስለዚህ ስራባት ለዳዊት ስል መንግስትን ካንተ ዘንድ አላነሳም አለ ይሄን መንግስትን ግን ለሁለት ቀዳታለሁ በልጅ ዘመን አለ ስለዚህ እግዚአብሔር በሰሎሞን ልጅ በሮብዓም ዘመን ሮብዓምን ለሁለት መንግስቱ ቀደደው ስለዚህ ለዮርብዓም 10 ነገር ወይም ደግሞ 10 ነገር ሰጠው እስራኤል ተብሎ በሊክላን ታቆጥ ማለት ነው ሮብዓም ደግሞ ይሁዳና ቢንያምን ይዞ ሁለት ነገር ቀረ ስለዚህ ኢየሩሳሌም አካባቢ ያለችው ነገር እንደዛው ነው 10 ነገር ዮርብዓም እየመራ ህዝቡን በአመት አንድ ጊዜ መጽሐፍ ቅዱሳችን እንደሚናገረው 12ቱም ነገር ተሰብስበው ወደ ኢየሩሳሌም ይገባሉ ወደ ኢየሩሳሌም ከገቡ በኋላ ሁሉም የየራሱ ውበት ይዞ ይመጣል ለምሳሌ ብንወስድ ዳን የሚባል ነገር አለ ዳን በዛ ዘመን ላይ በቆዳ ስራ በጣም ኤክስፐርት ነው ስለዚህ የቆዳ ውጤቶቹን ይዞ እንደ ኤግዚቢሽን ይቆማል ማለት ነው ቀጥሎም ደግሞ ናፍታሌም ዳብሎን የሚባሉ ነገሮች አሉ በባህር በወንዝ ውስጥ ያሉ ነገሮችን በመስራት ይታወቃሉ ወርቅ ማዕድናቶችን ወደ ጌጣጌጥ በመቀየር ይታወቃሉ ሁሉም የነገድ ውበታቸውን ይዘው ይቀመጣሉ ዳዊት እነዚህን ባየ ጊዜ ከዙፋኑ ላይ ሲቀመጥ 12ቱም ነገር በ12 አቅጣጫ ቆሞ ሲመለከታቸው በገና አምጡልኝ አለ ዳዊት በገና ሲያመጡለት ወንድሞች በህብረት ሊቀመጡ መልካም ነው አለ 12ቱም ነገር ሳያቸው በ12 የኢየሩሳሌም በሮች ገብቶ ሲመለከታቸው ሁሉም ይለያያሉ ግን ውበት አላቸው አሜን ይለያያሉ ግን ውበት አላቸው መለያየታቸው kind of competitive እንትን አይደለም ውድድራዊ ሳይሆን ኮምፕሊሜንቲቭ ነው ገባችኋል አንዱ ኮምፕሊሜንት ያደረገለት ነው አንዱ ጋር የሌለው ሌላ ለምሳሌ የወይን ጠጅ ስታስቡ በእስራኤል ታሪክ ውስጥ ከፍተኛውን የወይን ጠጅ ምርት የምታመርተው የዮሴፍ ነገድ ነው
ደረጃ የሆነ የወይን ጠጅ ያመርታሉ። አንደኛ፣ ሁለተኛ፣ ሶስተኛ። ለዚህ ነው አዲስ ኪዳን ሐዋርያት ሥራ ላይ ሲመጡ እነዚህ ሰካራሞች በጧቱ የጉሽ ጠጅ ተጠይሏቸዋል። ማለት ጉሽ የሚባል ጠጅ አለ። ዮሐንስ ወንጌል ምዕራፍ 2 ላይ ሲመጡ መልካም ወይን ጠጅ መናኛ ምን ደግሞ ታገኛላችሁ። መናኛ፣ ጉሽ፣ መልካም ምናምን የሚሉት ሰባቱ የወይን ደረጃዎች ናቸው። ሐዋርያቶች ግን አዩና ኖሮ አሉ። ምንጫም አገር ቤት እንደምታውቁት የእስራኤል ባህልና የአገር ቤት የባህል አንድ አይነት ነው። ምክንያቱም ክርስትና ወደ ኢትዮጵያ ከመግባቱ ወደ አገር ቤት ከመግባቱ በፊት ጁዳይዝም እምነት ነበረ። ስለዚህ ሳምሃው የለቅሶ ባህላችን የሰርግ ባህላችን በሙሉ አንድ አይነት ነው። ከዛ ነው ወሰደው በራሳችን የተወለደ አይደለም። ስለዚህ ሁለት ማህበረሰቦች ፓትሪያርካል ሶሳይቲ ናቸው። ሲደመር ደግሞ ኪንሺፕ ነው የምንባለው ሶሲዮሎጂካሊ። ስለዚህ እነዚህ አይነት ማህበረሰቦች የኛና የአይሁድ ማህበረሰብ በዚህ በደንብ ይታወቃል። ስለዚህ ነው እነዚህ ሰዎች ሲመለከታቸው አዩዋቸውና ምክንያቱም ኢየሩሳሌም ሀብታሞች የሚጠጡት ማታ ነው። ስራ ከሰሩ በኋላ ማታ ይጠጣሉ። ኢየሩሳሌም ድሆች ማለዳ ነው የሚጠጡት። እና አገር ቤት እንደምታውቁት ሀብታም ከስራ በኋላ ስራው ድክም ሲለው ውስኪ እስቲ ልጠጣ ይላል። ደሃ ደግሞ በቀን ያለው መከራው ለመርሳት በጧት ይጠጣል። ስለዚህ በጧት ይጠጣና በቃ የጮህ ያፋቁታላችሁ እኮ አይደል? በጧቱ ስክሬንና ቀኑ እየበጠበጠ ለምን ሲባል የቀኑ ሙሉ መከራ ለመርሳት በጧት 11 ሰዓት ጀምሮ ይጠጣል። ያው ኢየሩሳሌም ነው ከጧቱ 1 ሰዓት ከጧቱ 3 ሰዓት ሳይሞላ ሐዋርያቶች በመንገድ ላይ እንደሰካራም ሆነው ታዩዋቸው። ሳይታዩ እነዚህ ሀብታሞች ምንድነው እንደዚህ በየመንገዱ የሚረብሹን? በጧቱ ሲያዋቸው የገሊላ ሰዎች ናቸው። ሲያዋቸው አሳጥማጆች ናቸው። አሳጥማጅ አለባበሳቸው ይናገራል። የፀጉር አቆራረጣቸው ዘመናዊ አይደለም። ስለዚህ ምንም እንኳን አሳሳብ አይሸቱም፣ እንትናቸው ስታይላቸው ይናገራል። የገጠር ሰው እንደሆኑ የደሃ ሰው እንደሆኑ። በዛ ዘመን ላይ ገሊላ የደሃ መኖሪያ ናት። ገሊላ በጣም የተጨበጨበለት አይደለችም። ኢየሩሳሌም የሀብታም መኖሪያ ነው። ገሊላ በጣም የደሃ ሰፈር ነች። ከገሊላም ደግሞ የአሳዎች ቦታ ላይ ሲሄዱ በአሳ ምርት ላይ የሚተዳደሩ ናቸው። ያልተማሩ ምንም ነገር የማያውቁ ሲወለዱ ጀምሮ አሳ ላይ የተወለዱ አሳ ማጥመድ ብቻ የሚችሉ እንደነዚህ አይነት ማህበረሰብ ናቸው። እነዚህ ነው እንግዲህ ጌታ ኢየሱስ ክርስቶስ የመለመላቸው። ለዚህ ነው በእግዚአብሔር መንግስት ላይ የኛ መስፈርት አያስፈልገንም። በእግዚአብሔር መንግስት ላይ ልብ ብቻ ነው የሚጠይቀው። እግዚአብሔር የሚጠይቀው ልባችንን ነው። ልባችን ንጹህ ይሁን። ልባችን ለእግዚአብሔር ክፍት ከሆነ እግዚአብሔር ይሰራል። አሜን። እግዚአብሔር ይሰራል። ሃሌሉያ ኦ ሃሌሉያ። now እነዚህ ማህበረሰቦች በእግዚአብሔር ላይ ክፋትን ሰሩ። ክፋት ከሰሩ በኋላ ምን ማድረግ አልቻሉም። 10ሩን ነገር እግዚአብሔር የሶርያውያን መንግስት አመጣ። 10ሩን ነገር ጥርግርግ አድርጎ ወደ አሶር ወሰዳቸው። ከዛ ደግሞ አሶራውያኖችን አመጣና ደግሞ 10ሩን ነገር ላይ አሰፈራቸው። አሁን እነዚህ ሜዳ ቃታቸው ሴቶች ምናምኖች አሮጊቶች እዛው ቀሩ። ስለዚህ የመጡት አሕዛቦች የእስራኤልን ሴቶች አገቧቸው እና ወለዱ ማለት ነው። የተወለዱ ልጆች ሳምራውያን ይባላሉ። ሳምራውያን ማለት በአንድ ወገን አሕዛብ የሆነ በሌላ ወገን የኪዳን ሰው የሆነ ማለት ነው። በብሉይ ኪዳን ላይ እነ ሰንበላጥን ስታያቸው ሳምራውያን ነበሩ። ለዚህ ነው የነህምያ ጦርነት ሲዋጉት የነበረው። ቅጥር አይሰራም ምናምን አይሰራም፣ አጌነስት ናቸው። ስለዚህ እነዚህ ደግሞ አይሁዶች ምን አሉ? ኖ እነዚህ ሰዎች ዲቃላ ናቸው ማለት የተደቀሉ ናቸው። ሲደመር ደግሞ አምልኳቸውም ተዳቅሏል። እኛ ኢየሩሳሌም ቤተ መቅደስ አለን፣ እነሱ ደግሞ በቃ በየቦታው በየተራራ ላይ ይሰግዳሉ። በቃ ስለዚህ እነሱ ጋር ህብረት አናደርግም አሉ። ያን ነገር በመጽሐፍ ቅዱስ ታሪካችሁ ስታጠኑት ማንኛውም የአይሁድ ሰው እረክሳለሁ ብሎ ያስባል። በደንብ ስሙኝ። ማንም ሰው ሳምራውያን ሄዶ በእጁ አይጨብጥም። በእጁ የማይጨብጠው አይሁዳዊ ከሆነ ያረክሱኛል ብሎ ያስባል። እንኳን አገር ቤት እንደምታውቁት በጣም ተጣልተን የጠዋችንን መጠን ለመናገር ስንፈልግ በደጅ አላልፍም እኮ ነው የሚባለው። በደጅ እንዳታልፍ እኔም በበረሃ አላልፍም። ያ ማለት የጥላቻችን ምንድነው? መጠን ነው። ስለዚህ አይሁዳውያኖችም በሳምራውያን ደጅ አያልፉም ነበር። በጣም ነበር የሚጠሯቸው። መጽሐፍ ሲናገር ከነሱ ጋር አይተባበሩም ይላል። በመጽሐፍ ቅዱስ ታሪክ በሰው ልጅ ታሪክ ግን አንድ ጀግና ተነሳ። ዛሬ አለ በሰማሪያ ማለት ግድ ሆኖብኛል አለ። አሜን። ግራ ሳይገባቸው አይቀርም። ያን ያለው ሰው አይደለም ኢየሱስ ነው። ኦ ሃሌሉያ። ግራ ገባቸው እየተከተሉት። ዛሬ ወደ ገሊላ ተሻግረን እንሄዳለን። ወደ ገሊላ ለመሻገር በወንዝ አቋርጠው ነው የሚሄዱት። አቋራጭ መንገድ በኢየሩሳሌም በሰማሪያ አለ። ነገር ግን ስለማይተባበሩ ስለማይወዷቸው ከነሱ ጋር ህብረት ማድረግ አልፈለጉም። ኢየሱስ ግን ተነሳና አለ ዛሬ ረጅሙን መንገድ አንሄድም አለ። ኖ አለ። ለረጅም ዓመት የተዘጋው ይሄ የካልቸር አይዞሌትድ የሆነ በጣም የተገለለ ማህበረሰብ እናንተ የምትንቋቸው በዛ መንገድ ማረፍ ዛሬ ግድ ሆነ። ሃሌሉያ። አሜን። እግዚአብሔር ግድ የሚለው እኛም ግድ ሊለን ይገባል። አሜን። ኢየሱስ ግድ ብሎኛል አለ። ግድ ያለ ምንድነው ካላችሁት፣ ግድ ያለው በዚህ ማህበረሰብ ማለት
ለዚህ ነው መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 4 ስታጠኑት አጠቃላይ ያች ሴት ግራ ተጋባች። መጣና ኢየሱስ ውሃ ጠጪኝ ሲላት እንዲህ አለች። በጣም ወዴት ነገርሽ? አንደኛ እኔ ሴት ነኝ አለች። ሁለተኛ እሱ ወንድ ነው። ሶስተኛ እሱ አይሁዳዊ ነው። ምክንያቱም አይሁድ ባል መሰረት ወንዶች ሴቶችን አያናገሩም። ሴቶች ባሎቻቸውን ምንድነው የሚሏቸው? ጌታ እያሉ ነው የሚኖሩት። አንዳንድ ወንድ ምነው በዛ ዘመን ምንም እንዳትሉ አደረ። ምክንያቱም የነሱ ካልቸር ወንዱ ጌታ ነው። ስሙ ራሱ ጌታ ነው የሚባለው። እቤት ይቀመጣል፣ አይሰራም ቁጭ በቃ እግሩን የታጠበ ቁጭ ይወጣል፣ ገበያ ይሰበሰባል፣ ወተቱን ይጠጣል፣ ተመልሶ መጥቶ ይገባል። ሴቷ ሰርታ ልጅ ወልዳ የቤት ነገር ኃላፊነት በደም ኃላፊነቷ። ሴቷ ደግሞ የባለጠጋ ልጅ ከሆነች ልጅ ባስታገባ ህጋቸው ይሄን ነው የሚለው። ህጉ ምን ይላታል? አንቺ ጋር ያለው ንብረት በሙሉ በባለ ስም ይዞራል ይባላል። ባገባች ማለት ገባችኋል? ሰው ዝም ብሎ መጥቶ በቃ ዝም ብሎ መግባት ነው፣ ጌታ ነው። ስለዚህ ኤቨን እንኳን እንደባና እንደሚስት እንኳን በእነሱ ካልቸር መሰረት ተቃቅፈው አይተኙም። ሃኒ ሆዴ ምናምን አይባባሉም ማለት ነው። አሁን ይዋባል ማለት በአማራ ጊዜ ብቻ በዱላ በርቀት ነካነካ ያደረገ ነይ ነው የሚለው እና የአይነት ካልቸር ነው። አሁን ምን ያርግ ያው እኔ ስለመለኮት አስተማሪ ስለሆነ ካልቸሩ ነው የምነግራቸው። ያ ካልቸር በእኛ ቋንቋ የፊውዳል ዘመን ነው። አያቶቻችን ምናምን እኔ አንድ ዘመን ነበረችና በጣም እስካሁን በህይወት የለችም። ስትነግረኝ ልጅ አለችኝ ባሌን ያወቅኩት ልጅ ልስም ሲመጣ ነው። መላጣ መሆኑን አላ በራሙን አላውቅም አለች። ማለት በጨለማ ይገባል እንዴት ለማሰብ አነሳን ለማለት ተቸገርኩኝ። እኔ ማሚስት ንገሪኝ አልኳት። ማሚ እንላታለን ዘመዴ ናት። በጣም አሪፍ አለች። አሁን 90 ምናምን ዓመቷ ነው። ባሌን አንደኛ ሳገባ በቤተሰብ የአገር ቤት ታይፕ አለ እንደዛ ነው። እኔ በጣም ማሰብ ጀመርኩኝ። ብዙ ነገር ጠይቃት ጀመር። ያወቅኩት እዚህ ጋር መሀል በራሙን መጥቶ የወለድኩት ልጅ ሲስም ለካ በራ ነው እዚህ ጋር አለች። እና ታውቂው ነበር ስላት አሁን ሌላው እንዳልጠይቅ እንግዲህ በዚህ በጣም ትገባ ሴት ነች። በቃ ተውኩት ለጌታና ለሷ አሳልፈው ሌላው ያቀፋል ማለት አያችሁ ይሄን ላይ ታወቁ ነበር። ስለዚህ እንደዛ ማለት ነው። እዚህ ዘመን ባህል ኢየሱስ ግን ሰብሮት መጣ። ሲተመር ይሄን በሚታወቅ ባህል ውስጥ ኢየሱስ መጥቶ ውሃ ጠጪኝ አላት። ሴት በምትለምንበት ማህበረሰብ ውስጥ ወንዱ ለማን ነው መጣ? እኔ በቃ አፕሳይድ ዳውን ነው ተገለባበጠባት ነገር። አንድ ወንድ ሲለምናት ሲተመር እንኳን አይሁዳ አይደለም ያገሯ ማህበረሰብ ያገለላት። አያችሁ አይደል? እንኳን አይሁዳዎቹ አይደሉም። አይሁዳዎቹ እነሱ በሙሉ ሲተዋቸው እነዚህ የተተውት ደግሞ እነሱም ደግሞ አድመው እሷን ሲተዋት። ስለዚህ የተገለለ መገለል ምናምን ነው። ጫፍ ላይ ያለች ናት እሷ። ኢየሱስ ጋር ይመጣ ሲመጣ ደግሞ እያቋሽሻ ሳይሆን እየለመናት አቀራራዊ ውሃ ጠጪ ምናምን ሲላት በቃ ደረገጠች። ከዛም ሶስቱ ለመመለስ ግራ ስለተጋባች ጥልቅ ነው ልሰጣችሁ ምናምን ነገራቸው። ከዛ ያው አንድ ሰው አደረገችው። ቀጥሎ ሲያወራት ደግሞ አስጨምልሽ ብታውቂ ምናምን ያለ ሲያወራት መስላት እሱ እንደዚህ አይነት ነገር ጥሩ ነው ሲሰጣይ ስትለው ባልሽን ይዘሽ ነኝ አሁን አንቺ ጋር ምናምን ያል ታሪኳን ሲነግራት የውስጧም ሲናገር የውስጥ የሚናገር ነብይ ነው በእነሱ ዘመን። አንተ ሰው ሳይ ሰዎች አይደለም አለችው። የሆነ ከሰው ደረጃ ለፍ ብለህ ነብይ ነገር ነው አለችው። አሁን ነብይ ነኝ አላት። ኦኬ ይሄ ከሆነ ማው ፈለገችና አንድ ግን ስለመጨረሻው ዘመን እናንተ ኢየሩሳሌም እግዚአብሔር የሚመለከው ዛሬ ነው ትላላችሁ፣ እኛ እዚህ ነው እንላለን። እስቲ ነብይ ኮንክ ነገር ይሰጥለው። አይ ነብያቶች በዛ ዘመን የሚጠየቁት የእግዚአብሔርን የአምልኮ ስርዓት ነው። ተጠይቀው አይ ብዙ አትደረፍ አላት። ጋር ኢዝ ስፒሪት ቲዮሎጂ ሰራለ። እግዚአብሔር ምንድነው አለ? መንፈስ ነው አለ። እዚህም እዛ የሚባል ነገር አይደለም። እግዚአብሔርና በእውነትና በመንፈስ የሚያመልክበት ዘመን መጥቷል ብሎ አስተማራለ። ግራ ገብቷት ጥላ ነገር አለሙን ሄዳ ጠራቻቸው። አያችሁ እነዚህ ሰዎች ተራቸው ሳምራውያኖች እንዳሏት ነይስት የልቤን የውስጥ የነገረኝ ነብይነቱን የነገረቻቸው ኑና አይወታለቻቸው። መተው አይተው ከተዋረኩ በኋላ በጣም ያዝናኑኛል። እኛ በእርግጥ ስለነገርሽ አይደለም ያመነው መተም ስላለው ነው ሰው ማለት ይባል እሷን ያለመቀበላቸው መጠን ብትነግሪኝ ባትነግሪኝም ምንም ያንቺ ነገር ዋጋ አልሰጠነው ብቻ ተተሯል። ይሄን ጌታ አልፎ ሲመጣ እዚህ ክፍል ላይ በድጋሚ መጣ። አልፏቸው ሄደ ነው አልፎ በድጋሚ መጣላቸው። ወደ ቃና ከዚህ ምዕራፍ 2 ላይ እንደምታውቁት ቃና ላይ ሰርግ ነው አይደል? ብዙዎቻችን አንድ ቦታ ገበያት በጣም ብዙ ቦታ እንድንሰብክ ጥቅስ ይሰጡናል። ይሄን ስበኩልን ይባላል። የዮሐንስ ወንጌል ምዕራፍ 2 ለሰርግ ማዳመቂያ አይደለም የሚሰበከው፣ ከዛ ያለፈ ትርጉም አለው። ኢየሱስ በሰርግ ውስጥ ተገኘ እና ዛሬ መሰርጋችሁ ይገኛል ልላቸው ነው ነው ነገር አሜን። ስሜቱ ገብቷቸዋል። ተገኘላቸው። ማርያም ደግሞ ወደ ጓዳ ናት። መጽሐፍ ቅዱስ የሚናገረው ማርያም ወደ ጓዳ ናት።
አይ አገር ቤት ሰው ሲናገር የራስ ሰው ወደ ጓዳ ይላል አይደል ስለዚህ እቺ ማርያም የሆነ ያገር ልብሷን ለብሳ የሆነ ታዳሙን አልተቀመጠችም እዛ ውስጥ ነበረች ውስጥ ነው የገባችው ስለዚህ ሲያልቅ ማብራት ያለች ስለዚህ ልጇን ጠራች አናገረችው ታሪክ ተቀየረ ታሪክ ሲቀየር ግን በሙሴ ሕግ መሰረት 10 ህግጋቶችን ተሰጥቷቸዋል እነዚህ ዴካሎግ የሚባሉት ከ10 ህግጋት 364 ደግሞ ሶሻል ላው አላቸው የዕብራው እነዚህ አይሁዳውያኖች እዝራ ያከረረባቸው 364 ሌላ ህግ አላቸው እና ለከምታውቁት ከጻፈው ውጭ ሌላ ደግሞ ህግ አላቸው እና አንዱ ህግ የሰርግ ህግ ነው በሰርግ ህጋቸው ላይ መጽሐፍ ቅዱሳችን ላይ ባይጻፍም በህጋቸው መሰረት አንድ አግቢ ሊያገባ ሲያስብ ከማግባቱ አንድ ሳምንት በፊት ካገባ በኋላ አንድ ሳምንት መንደረኛውን ጠርቶ ምግብና የወይን ጠጃቸው ሊችል ይገባዋል ይላል ማለት ማብላት ማጠጣት አገቤት እንደምታውቁት ሊያገቡ ሲላሽ ወይና ይባላል እሁድ ላይ አይደለም የሳምንቱ ምናምን ማታ ከበሮ እየተመታ ያው ባንዘፍ ነው ግን ያው እንሰማዋለን ማለት ይዘፈናል ከዛ በኋላ ካደቀ በኋላ ስለዚህ ያ ካልቸር የነሱ ካልቸር ነው እነሱ ግን ከማግባቱ በፊት አንድ ሳምንት በሙሉ ያንን ሰው በቃ የዘፈኑ የደስታ ፌሽታ ሆኖላቸው በቃ ያ ነገር ሃሌሉያ የሚለው ዛሬ ነው ሃሌሉያ የሚለው ቃል የዝምታ ቃል ሳይሆን ሃሌሉያ የሚለው የዕብራይስጥ ቃል ዝላይ ነው ሃሌሉያ ማለት መፈንጠዝ ነው ቃሉ ራሱ ወደ ሰው ሃሌሉያ ስትል መፈንጠዝ ነው አንድ ሰው ቆዝሞ ሃሌሉያ ካለ ቃሉ ጋር አይገናኝም ሃሌሉያ እንደው ሃሌሉያ አይባልም ሃሌሉያ ከዚህ ዛይ የተሮጠ ነው በቢብሊያ የዕብራይስጥ ቃል ሃሌሉያ አላችሁ ማለት ፈነጠዝኩኝ ከአቅሜ በላይ ሆነ ደስታው መቋቋም አቃተኝ ቦታው አልበቃኝም ወንበር ልሰብር ነው የሚለው አይነት ታይም ሃሌሉያ ይባላል አደራይ ስላችሁ ነገ እንዳሰሩ ነው አደራችሁ ታሰሩ ግን ሃሌሉያ በዛ ላይ ኮንሰፕት ነው ስለዚህ ሃሌሉያ ለነሱ መንፈሳዊ ትርጉም ብቻ ሳይሆን ሲያገባ ሃሌሉያ ይባላል ሃሌሉያ ይላሉ በቃ ለምን ሲባል ይፈነጥዛሉ ከሌላ ያገባ ነው ከበሮ ይመታል ያለ ነው ይሄ ሰውዬ በሰሩ ቀን ያጋጠመው አይታችኋል አይደል አደም ሚድል እንትኑ ላይ በቃ የወይን ጠጁ አለቀ ስለዚህ ህጉ ላይ ምን ተብሎ ተጽፏል ይሄን የማያደርግ በሙሌ ነገር ስኬታማ ያላደረገ ሰው ለ6 ወር ከማህበረሰቡ ተገልሎ በዋሻ ይኖራል ይላል እንዴ ይሄ ሰውዬ የሆነ ሰርግ ማዳመቅ አይደለም ኢየሱስ ታዲያ ኢየሱስ ብዙ ሰርግ ላይ ተገኝቷል አንዱ ሰርግ ግለኛ ተጽፎልናል አስተውላችሁ ታውቃላችሁ ለምንድን ነው ማቴዎስም ማርቆስም ሉቃስም ብዙ ሰርጎችን ያጻፉልን ለኛም ያስፈልገን ያሁሉ ሰርግ አይደለም ለኛ አሁን ላለነው ሰዎች የክርስቶስን ነገር ለማሳየት የፈለገው አንዱ ሰርግ ላይ ብቻ ነው እዛ ሰርግ ላይ ኢየሱስ ሲገኝ የሆነ ጠጁ ቀይሮ ኢየሱስ በጥራት ላይ ተገልጦ ዋሃው እንደ ታምራቱን ቀየረ ዛሬ ኑራችን ቀይራ ምናምን አይደለም ከዛ ያለፈ የሰውየው አስቀጥሎለታል ሰውየው አግብቶ ሃኒሙኑ 6 ወር ዋሻ ነበር ሰው አገር ይዝናናል እሱ ዋሻ ሚስቱ ጋር እንደ ቃል 6 ወር ይጣልለታል አያችሁ እግዚአብሔር ጌታን እንደታደገው ያንን ማስቀጠል ቀላል አይደለም ስለ ኢየሱስ ለዚህ ሙሽራ እንደደረሰለት ትዳሩን ኑሮውን ፊውቸሩን ያስቀጥላል አሁን ያው ሰው ምዕራፍ 2 የሚያሳየው ኢየሱስ የሰዎችን ህይወት በጥራት ማስቀጠሉ ነው አሜን የሚንጠባጠብ ነገር እንዳይኖር የሚያዝ ነገር እንዳይኖር ያስቀጥላል ኢየሱስ ያለ ወደዚህ መንደር ወደ ዳው መንደር ተመልሶ ኢየሱስ መጣና ታሪካችን እንደሚያስተምረን ቅፍርናሆም በምትባል ከተማ አጠገብ አለፈ ነው የሚለው ሜልዳኮራስ ፓራዲያኮስ ኢየሱስ ያድናል በዛ ሲያል የቅፍርናሆም ከንቲባ አለ ሹመኛ የሚላቸው መጽሐፍ ቅዱስ በእኛ ቋንቋ ነው ማውራው ያ ከንቲባ ልጁ ታሞበት ወደ ኢየሱስ መጣ እና መንገድ ላይ ያገኘው ከቅፍርናሆም እስከ ዋናው መንገድ የ4 ኪሎ ሜትር ርቀት ነው ያለው እና ተራራው ወጣና መንገድ ላይ ጌታን አገኘው ጌታ ሆይ አለ የእግዚአብሔር ልጅ ሆይ እባክህ ልጄ ሊሞትብኝ ነውና ና አውረድ ፈውሳለሁ ኢየሱስ አየውና እናንተ የቅፍርናሆም ሰዎች ተአምራትና ድንቅ ካላያችሁ በስተቀር ምንም አታምኑ ማለት ምክንያቱም ቅፍርናሆም በዛ ዘመን በጥንቆላ ስራ በጣም ጫፍ ደርሰዋል ጥንቆላ ሟት መተፈጣም የሚችሉት እንግዲህ በጣም የዚህ ሰው ያስባችሁት ከሆነ ይሄ ሰውዬ ብዙ አማራጭና አቋራጭ ያለለት ማን ፈልጎ ሄደ ኢየሱስ ሹመኛው እኮ በትንም አይደለም የነሱ የብለድ እንትራቸው የኮቨናንት ሰው አይደለም አማኝም አይደለም በእኛ ቋንቋ ግን ኢየሱስ ጋር ሄደ የተማንተ ነገር አለው ቃል ሰጠው ልጅ ባይወት ይኖራል ምናምን ብሎ ቃል ሰጠው አምኖ ሰውየው ተመለሰ ብሎ ታሪክ ይናገራል ኢየሱስ ዳግመኛ ሲመጣ በእናንተ ህይወት ላይ ምን ይሆናል ማጠቃለያ መልእክት ስጣችሁ ኢየሱስ ዳግመኛ ሲመጣ ምንድነው የሚሆነው ዛሬ ለእናንተ ያለ መልእክት ኢየሱስ ይመጣል ነው አሜን በዳግመኛ ይመጣል ዳግመኛ ወደ ትራራችሁ ወደ ቢዝነሳችሁ ወደ ስራችሁ ወደ ቸርቻችሁ ወዳላችሁ ማህበራዊ ነገር በሙሉ ኢየሱስ ይመጣል እግዚአብሔር የሰጠኝ መልእክት ለእናንተ ያለን ነው
አንድ ሁለት የመጡ ሊሆን ይችላል እግዚአብሔር ያለ ግን ዳግመኛ ይመጣል በጌታ በኢየሱስ ስም ይመጣል ሲመጣ ግን በህይወታችሁ የሚታዩ ትሩፋቶች አሉ አንደኛ የሚታዩ ትሩፋት ኢየሱስ ሲመጣ አንደኛ የአማራጭ ህይወታችሁ በሙሉ ይቆራረጣል አማራጭ ማንባብ ነገሮች ሁሉ ከህይወታችሁ ይወገዳል አገር ቤት አሁን በጣም ሜስ ተፈጥሯል ወደ አገር ቤት የምትመጡ ሰዎች ብታዩ አገር ቤት አሁን ሸክ ሆኗል ማለት በቃ ምራጩ ምናምን ተነስቷልና አስቸጋሪ የሆነ ነው በበጤ ከ20 ዓመት እስከ 40 ዓመት አሁን በጣም ፕሮቴስታንቱ የኛ እምነት ተከታዮች በጣም ባለሀብቶች ተነስተዋል እነዚህ ፍንዳታ ሀብታሞች የሚባሉት ማለት ናቸው እና የድሮ ሀብታሞች ገንዘብ እንዴት እንደሚያገኙ ስለሚያውቁት አወጣጡን ይችሉበታል በደን እንዴት እንደመጣቁታል አሁን ጊዜ ግን ሰፋና የሆነ ነገር በጣም ሀብታሞች እና አሁን ለፈንድሬዝ እንኳን ሲታሰብ ይወዳደራሉ አንድ ጃውቶ 10 ሚሊዮን ይሰጣለው ካለ ይሄኛው ኮንትራክተር ጁን ያወጣና 11 ሚሊዮን ይላል በ1 ሚሊዮን ይበልጣለው እኩል የሰሩ ማለት ነው ማለት በዚህ መሃል ፈንድሬዝ የሚያደርጉት በቃ ያለው በቃ 10 ሚሊዮን 11 ይተባባሉ እነሱ ብቻ ያወዳደሩ የሚጠሩት ያቋቸዋል ወገኖቼ አንድ ነገር ማሰብ አለብን አገር ቤት አሁን ነው ታውቃላችሁ ወደ አገር ቤት ከመጣችሁ እንደምትጠብቁት ላይሆን ይችላል ብዙ ነገሮች የተገለባበጡ ነው አንዴ ተጨነቀን እኔ አብያተ ክርስቲያን መሪም ስለሆንኩኝ ብዙ ጥያቄ መጣብናል ብዙ ጥያቄ ብዙ ደብዳቤ ብዙ ክስ ብዙ እነዚህ ዘሶኮል ፕሮፌትስ የእግዚአብሔር ሰያሙት ማለት ነው የእግዚአብሔርን እንዳምን እንቀበላለን ከጌታ ነው ፕሮፌትስ በጣም ሜስ ይፈጥራሉ ትዳር ይበተናል ልጆች ሰቃያሉ መደፈብ ስንት ነገር አለ እኛ ጋር ብዙ ማስረጃ አለና ያስጨንቀን እኔም መወሰንም እንዳልወሰንም ፈራው እና መጸለይ ጀመርኩኝ ጌታ ወይ ነገር ምንድነው ስለ እግዚአብሔር አንተ መረዳ ሰጠኝ አሁን ያለንበት ወቅት አያችሁ ሽግግር ላይ ስለሆነ መንፈሳዊ ሽግግር ላይ ስለሆነ የሙሴ በትር ወድቋል የጠንቋዮቹ በትር ወድቋል ጠንቋዮቹ ተነስተዋል ሙሴ እውነተኞቹም ተነስተዋል እና እንዴት እንለይ ጊዜ መስጠት ነው አሜን መፍረድ አይደለም ከኔ ክኖር ካለ ከኔ ነው ያመለከተኝ ብቻ ጊዜ በመስጠት አምናል የእግዚአብሔር የሆኑት ይቀጥላል የእግዚአብሔር የሆኑት እየዋጡ ይቀጥላል የእግዚአብሔር የሆኑት በደብዳቤ በማገድም አንተ ከነበት ስምባት ብታረጓቸው አይወርዱ የጌታ የሆኑት እያበቡ ይሄዳሉ ምክንያቱም የሙሴ መንፈስ በሙሴ በትር የተነሱት የሙሴ በትር የሆነው ሌሎችን የማዋጥ አቅም አለ በጥንቆላ የተነሱት ግን አይቀጥሉም በአጭር ጊዜ ውስጥ ያያችኋቸው እንደ ፍሎሪሽ አደረግና አየው ስትሉት ሲጠፋ ታውታላችሁ ይፈጠራል ምክንያቱም የአፍሪካ ላይ ብዙ አፍሪካ ሀገር ስለምዞር አይቻለሁ ቴዎሎጂያቸው የአፍሪካ ቴዎሎጂ ከባድ ነው እሱ ነው ያስገባን ያለው አንድ ስዋዚላንድ የሚባል ሀገር ላይ ኢምባብዌ ከተማ ሳገለግል ፈለኩኝ ንጉሱ ዲሴምበር ወር ላይ ንጉሱና የቤተክርስቲያን ፓስተሮች ተሰብስበው አንሲስተራል ስፒሪት በደም ይጠመቃሉ ማለት የዘር ማንዘር መንፈስ እየተጠራ ይሟረትላቸዋል ከዛ በኋላ አዲሱን አመት የአገሪቱን አዲስ አመት የሚያውቀው የስዋዚላንድ ንጉስ አሁን በየቁበት ጊዜ 12ኛ ሚስቱን ያገባ ነበር ማለት በየአመቱ ልጃገረድ ትመጣለታለች ልጃገረድ ከዲሴምበር መጨረሻ ወደ ጃንዋሪ አዲስ አመት መጀመሪያ ላይ የመጨረሻውን ሌሊት አብራት የሚያስአምያለው ከልጃገረድ ጋር የበዛ ልጃገረድ አማካኝነት ደም ፈሶ ይገባቸዋል ደም ፈሶ ምናምን ኪዳን ሲፈጸም አዲሱን አመት ይተነበያል ነብይ ሳኑ ይተነበዩ ንጉሱ ማም ተነበየ የምትለው ከሆነ አንሲስተራል ስፒሪት ለ30 ቀናት በደም ይጠመቃሉ ያው ብዙ ሀገሮች አፍሪካ ሀገሮች ሲንክሪሳይዝ ሆነዋል አመለካከታቸው ወንጌሉ ሳይሆን የወንጌሉን ትተውት የራሳቸውን እምነት ካልቸር ነው ይሏቸዋል አዲስ ሳውዝ አፍሪካ ሊፖፖ ጥሮችን ሳገለግል የጠራይ ፓስተር ጠፋብኝ ዲሴምበር ወር እና እንደዛ አስተባባሪውን ወይ ግር ፓስተር አልኩት ጋብዞኝ ጠርቶኝ ከጆሃንስበርግ ይዞኝ መጥቶ ምናምን እንዴት አለ ምናምን ፓስተር እኮ ነው አለ በቃ ዲሴምበር ማለት እና ምንድነው ትራዲሽናል ተስራ ላይ ሄዶ በደም ሊጠመቀው ፓስተሩ በደም ተጠምቆ ጃንዋሪ ላይ መጥቶ ጉባኤው ምን አይነት ቃል ነው የሚያካፍለው አያችሁ እንደዚህ ተሰበላጥቷል አንዳንድ ማጀክ ያረጋል ሳር የሚያበሉ ይቻቻሉ መንፈስ ቅዱስ ወረደ ሲላቸው ብድግ ብለው ሮጦ ሳር ይግጣሉ ሳር ማብላት የትኛው ቃል ነው በቃ የሉም ነው ማለት ማለት በቃ እንትን እየሆነ እውነተኛ መንፈሳዊ ነገር ያለ ይመስላል ደግሞ ይሄኛው መጥቷል ነገር ግን ከእግዚአብሔር ቃል ጋር የተጣበቀ ያልፋል አሜን ለዚህ ሁሉ ማሰራው የእግዚአብሔር ቃል ጌታ ይባረክ እግዚአብሔር በድጋሚ ወደ እናንተ ሲመጣ ኢየሱስ ወደ እናንተ ሲመጣ አንደኛ እንደነዚህ አይነት አማራጮችን በሙሉ ይዘጋዋል አሜን ከፍራው ላይ ጠንቋዮችም ነበሩ መተተኞችም ነበሩ እነሱ ይዘጋሉ አሜን ከታ ማዕከላዊው ሰው ሳይሆን የሚሆነው ማዕከላዊ ኢየሱስ ብቻ ነው አሜን ኢየሱስ የስብከታችን የአገልግሎታችን የትዳራችን
የህይወታችን ማዕከል ይሆናል አሜን ሁለተኛው እግዚአብሔር ወደ ህይወታችሁ በድጋሚ አሁን ሲመጣ የሚሆነው ነገር እየደከመ ያለ ነገራችሁ በድጋሚ ይነሳል ለዚህ ነው ጌታ ምን አለው ለዚህ ሹመኛ ሄዳለው ልጅ በህይወት ላይ ሞት ማለት ታስተኝቶት የመጣውን ልጅ ተመልሶ ሲሄድ መንገድ ላይ ገና ሳይደርስ ነው ከኢየሱስ ተናገረ ከሰውየው በፊት ፈውስ ቀደም ዛሬ በጌታ በኢየሱስ ስም አንዳንዶቻችሁ የእግዚአብሔር ቃል ይቀድማችኋል አሜን ጌታ ቃል ይሰጣችሁ በእናንተ በፊት ቃል ይወጣላችኋል በመቴሉ ስራ ሊሆን ይችላል በመቴሉበት ቢዝነስ በየትኛው እንቅስቃሴያችሁ ላይ እግዚአብሔር ቃል ያወጣላችኋል ቃል ያወጣላችኋል ቃል ያወጣላችሁ ማለት ትታችሁ የመጣችሁት ራስታችሁ የመጣችሁት ነገሮችን ይውላችሁ የመጣችሁት ነገር በጌታ በኢየሱስ ስም በእንደገና መንፈስ ይነሳል በእንደገና መንፈስ ይነሳል በእንደገና መንፈስ በጌታ በኢየሱስ ክርስቶስ ስም ይነሳል አሜን እግዚአብሔር በዘመናችሁ ሁሉ እግዚአብሔር የሚያስቀድምላችሁ ነገር አለ ለአንዳንዶች መጽሐፍ ሲናገር መልአኩን ይልካልና ነው የሚለው በኢየሱስ ስም ስልጣን ለእናንተ አንዳንዴ ያላሰባችሁት መልአክ በኢየሱስ ስም ይላክላችኋል እና ታገር ላይ ሲመጣ ከዛ ዛሬ ነበር ትራንዚት ከዩቲዩብ ወደ ትራንዚት አድርጌ ነው ወደ አገር ቤት መለሰው ነው እዚያ ያሉትን ዘመዶች መጠየቅ ስለፈለኩኝ በባቡር ነው የመጣሁት እና እዚያ ያሉ ፈረጆች ሲሆኑ እርግጠኛ ነኝ ይሉኛል እኔ ዳውንሎድ አድርጌ ምናምን በኮምፒውተር በዚህ በአይፓድ ላይ ምን ሆነ አገሩ ምናምን አንጫንሽዋለሁ እና ቤት መግባት መውጣት እንዳለብኝ እና ብቻ መተው እንዲወስዱኝ ሳስብ ጌታ ሆይ ልምምድ ስለሆነ ማንንም ምንም እየሳይሆን በቀጥታ ሄዳለሁ ግን ሰው እንደሚዘጋጃ ምን ይመጣው የናንተ ቸርች አባል የሆነ ቢኔ የሚባል ልጅ አገኘሁ እያየሁት እንዴት ነው የሳናግረው ኮፊ ጋበዘኝ ጌታ ይባላል ምን ጌታ ይባላል አሜን ኮፊ ጋበዘኝ የሞባይል ትኑሩ ሞላይ ቁጭ ብለን ጨዋታ ጀመረ አንተ የኔ መልአክ ነህ አልኩት አሜን ከዛ በኋላ ናቸው የሚጠበቁ ሰዎች መጥተው ምናምን ይወሰዱ ማለት ነው አንዳንድ ምንም ነገራችሁ እንዳይበላሽ እግዚአብሔር ሰው ሊልክላችሁ አሜን ቤኒ ቢመጣ ዛሬ መባረክ ፈልግ ነበር ቤኒ አለ ቤኒ እንዴ ምን ያለ ጌታ ይባርክ አሜን በጣም ወዳለሁ በዛ ጊዜ የኔ መልአክ ነው አሜን አብሮ በቃ ሲሰንትሪክ ነው የምትሉት አንተሮስ ሞሎስ በቃ ሴንትሮ በቃ ስንዝናና አሜን በቃ የተዝናናና አብረ ማለት ነው እግዚአብሔር በየትኛው ሁኔታ ለእናንተ እግዚአብሔር ያዘጋጃል አሜን እኔ ማምኖ እኔ የሃይማኖት ሰው አይደለሁ እኔ አማኝ ነኝ የሚገባኝ እምነት ብቻ ነው ከጌታ የተማርኩት እምነት ነው the more you go up በእኛ ትምህርት እየተማራችሁ ሄዳችሁ ቁጥር ሊብራል ይሆናችሁ ነው የምትመጡት ሁሌ እናደዳለሁ እዛ ብሊፎተን የሚባል ከተማ ሳውዝ አፍሪካ ፕሮፌሰር በጣም ጠንካራ ነውና ፔጅን አሁን የምታገለግለው ሁሉ አገሮት አንተ ነህ ዳች ሪፎርመርስ ቸርች ነው እሺ አልኩት በጣም እንግዲህ ፕሮፌሰር አስተማሪ ሲሆን ዝግጅቱ ከሳምንት በላይ ነው የወሰደብኝ ስጸልይ ግሪክ ስጠቅስ ዕብራይስጥ ሳጣቅስ ምናምን ሳጣቅስ ማለት ባይሙሬ እንደ ፕሮፌሰር ቸርች እኮ ነው ስለዚህ በጣም ጌታ ሆይ በየሳስብ በቃ ይገባችኋል ነው ኦዲያንስ ምን ሊሆን እንደሚችል ሳስብ በሱ ለካስብ ያስብ ጸልዬ የቃል ማት ደርድሬ ጽፍ ያዘጋጅቼ በደንብ እንትኑን ጠብቄው ነው የሰርመን ሰዓቱን ጠብቄ ምናምን በቃ እሱን አክብሬው ማለት ነው ማክበር ብቻ ሳይሆን ፕሮፌሰር ጋብቶኝ እንደዛ ነው ከዛ በኋላ ልክ ወደዛ የርኩ ባለቤት የደወልኩላት ጸልይልኝ ዛሬ ትንሽ ፈተናው ሳልገባ አልቀርም ትንሽኛ ፕሮፌሰር ያልኩሽ ሰው ኢየሱስ ቸርች ነው ማገለግለውና ተዘጋጅቻለሁ ጸልይልኝና ይገርምሻል ማካፈለው ቃል ብዬ ለባለቤቴ በስልክ ማውራት ጀመርኩኝ አይ አላማከኝም አንተ የሚያምርብህ እሳቱ ነው አለችኝ አንዳንዴ ያልሆነው ሞት ስለፈልጥ አይደለም የሚያምርብህ እሳቱ ነው አለችኝ ማሰማሰላት አልጀመርኩም እዛ እስከደርስ ድረስ ወጥቷል ያለችኝ እሳቱ ነው ሰውየው ሳይው ደግሞ አይ ፕሮፌሰር ነገር ደግሞ ችግር ፈጥሮኝ ታሰበኛል አለው አስተምሬው ዋጋ አንዳይ ላይ ልክ ገባለሁ 14 ሰዎች ናቸው የጠበቁኝ በላይምሮ የኢትዮጵያ የአበሻው ኮሚኒቲ ወደ 900 800 አገልግያለሁ እና ባይምሮ ይሄኛ ምን ያህል ህዝብ ሊሆን እንደሚችል ያሰብኩ ነው የሄድኩት የህዝብ ብዛት የሞራል ብዛት 14 ሲሆኑ አመጣጥ ወረደ እንዳለ እና 14ቱ ወይ በአምልኮ አጠበቁኝ ወይ የዘመሩ አፈቀባበቀ በር ላይ ሰላም ይሉኛል እንደርተ ዌልካም ይሉኛል ዌልካም ብለው ሌላ ጉባኤ ነው ተጠብቀው ሳል ባዶ ነው እና የታለዘ ለካነሱ ናቸው ዌልካም ያሉ አላገለግላቸው ጉባኤዎቹ 14 ናቸው ልክ ስቆም የባለቤቴ ድምጽ ተዛለኝ መልኬ እሳቱ ነው አሜን ሆነ ያለበት መንፈስ ቅዱስ ኦኬ አሁንና መነሳት ጀመረ በቃ ፕሮፌሰርን ዕውቀት በቃ ተውኩት በቃ ማለት ያስፈልግም በቃ እዚህ ሰዓት የሚያስፈልጋቸው
14 ሰው ይዞ የዶክተሮች ማለት ናቸው ዶክተሮች በሙሉ እንዴት እነሱ ዶክተሬት ወደ ህዝባቸው 100 200 ወደ ሻላ ደረሰው አንዳንዴ the more you go up በጣም እያደግን መጣን ስንል ከእግዚአብሔር መንፈስ ብዙ እየተራራቀን መጣን እግዚአብሔር ተባፈራላ ይሄ በቃ ሌላ ታይፕ ነው መስፈክ ያለብኝ ይሄ በቃ ሐዋርያት ሥራ ምዕራፍ 2 ናስቼ ሆሊ ስፒሪት ራቸዋለሁ ይለኛል ሲቆኛል እንዳላዝም ያው ይገባቸዋል ፈረንጆቹ ደስ ማላላቸው ያው እንትን በቃ ቀጥሮ ሆናጣ ሆነ እንደኛ ሆነ ማለት በመን ስፒሪት ሊድ ሆነ ስከቱ በኋላ ግን አንዷ ሴት መጣ ደስ አላት እኔ እንደዚህ መስፈክ ፈልጋለሁ አለች አንቺ አልኳታ በቃ አገር ቤት ነው ወደኛ ሀገር ላይ አልኳት እና ጋር ተሻለው ችግር የለውም እንደዚህ እንዳንተ ሆንከው ግን እንዴት ነው እንደሱ ስትሆን ምንድን ነው ይረዳሃል ማለት ነው እንደዚህ ጮመሰ መንፈስ ቅዱስ ሌላ ምን ይረዳኛል አይ ሆሊ ስፒሪት ነው አልኳት እስቲ ቴልሚ ስለ መንፈስ ቅዱስ እንዴት ነው ምናምን ትኛለች ተመራ ዶክተር ነው እዛ ማስተርስ ብሊፎን ዩኒቨርሲቲ የሰጠች ነገር ስለ መንፈስ ቅዱስ አታውቅም እናንተ እኮ ስላሴ ሚስጥር ገብቷቸዋል አሜን በቃ ሊገባን የሚገባው ይሄ እኮ አንዳንዴ ትምህርት እናምናለን አንዳንዱ ሰው ዶክተር ሆነ ብለን ስናስብ እኔ ዶክተር ነኝ ምናምን ብሎ አስቀድሞ ዶክተሬት የሰራው በጤፍ ላይ ሪሰርች ሰርቶ አይም ዶክተር ይላል እግዚአብሔር ይባረክ ግን ዶክተሬቱ በጤፍ ነው ጤፍ በተመለከተ እሳቸውን እንጋብዛለን አንዳንዱ በብርቱካን ላይ አንዳንዱ በአፈር ላይ ከዛ በኋላ እናንተ ስትሄዱ ታፍራላችሁ ዶክተሮች ናቸው ያገለገሉት በጉባኤ እንዴ አንተ እኮ ልክ የለውም መንግስት አላወጣልንም እኛም ምክንያቱም አንተ እንኳን በምስርና በጤፍ ላይ ሰራውን አይደለም የስላሴ ሚስጥር ታውቃለህ አሜን ከዛ የበለጠ ምትፈልጋለህ ስላሴ ምትጠይቃለህ አብ ወልድ መንፈስ ቅዱስ ተናገር ምትባል ትናገራለህ ብዙዎቹ ይሄን ለማወቅ አይዋጥላቸው አንተ ተውጦልህ ሌላ ዓለም ውስጥ ያለው ስለ መንፈስ ቅዱስ ታውቃለህ ምትጠይቅ ግለቱ ስሜቱን ታውቃለህ ኦ ሃሌሉያ I feel the spirit of prophecy አሜን በጌታ በኢየሱስ ክርስቶስ ስም ቅባት ካናታችሁ ላይ አይታጣ ዘይት ካናታችሁ ላይ አይታጣ እግዚአብሔር በኢየሱስ ስም ስልጣን ይቅደምላቸው ነገሮቻችሁ በእግዚአብሔር ይያዝላቸው የእናንተ ነገር በመንፈስ ቅዱስ ምሪት ይሁንላቸው የእግዚአብሔር እሳት ከጉባኤያችሁ ላይ አይጥፋ ከኑሯችሁ ላይ አይጥፋ ከመውጣት ከመግባታችሁ ላይ አይጥፋ አምላኬ በባለጠግነቱ መጠን ይባርካቸው እግዚአብሔር በማወቅ እግዚአብሔር ያሳድጋቸው ወደ ሌላ ምዕራፍ እግዚአብሔር ይዟችሁ ይውጣ እግዚአብሔር በዚህ መንፈስ ያንሳቸው እናንተ እግዚአብሔር ዕውቀት አለባችሁ እግዚአብሔር ማወቅ ከሁሉ በላይ ነው ሃሌሉያ ስለዚህ ኢየሱስ በመጨረሻም ያደረገው በድጋሚ ሲመጣ አንደኛ ቋራጮችን ይዘጋል ሁለተኛ ደግሞ ነገራችሁን ያስቀጥላል ሶስተኛ እምነታችሁን ቡስት ያደርገዋል እምነታችሁን ይጨምረዋል አሜን ታምናላችሁ የእናንተ ነገር ሌላ ይሆናል አሜን መንፈሳዊ ዓለም ላይ መንፈሳዊ ዓለም ላይ ያለን ከረንሲ ነው መንፈሳዊ ዓለም ላይ የምንገበያይበት መሳሪያችን ክሮና አለም ዶላር አለም ዩሮ አይደለም በመንፈሳዊ ዓለም ያለን ሚዛን የምንገበያየው ፌት ይባላል እምነት መንፈሳዊ ዓለም ላይ የምትገዛው ገንዘብ የምታደርገው የሚያስፈልገው ከመንፈሳዊ ዓለም ያንተ የምታደርግበት ገንዘብ ነው ዛሬ በጌታ በኢየሱስ ስም ታምናላችሁ እግዚአብሔር እንደገና መንፈስ ነገሮቻችሁን ያነሳል ታምናላችሁ የእናንተ የሆነ ነገር በጌታ በኢየሱስ ይመለሳል ምክንያቱም እግዚአብሔር በእናንተ ላይ የሚሰራ ወይም በዙሪያችሁ የሚዋጋ የትኛው የጨለማ ስራ አምነት ወጣለ በኢየሱስ ስም ስልጣን ይመታል በኢየሱስ ስም ስልጣን ይመታል ታምናላችሁ መንፈሳዊ ዓለም ላይ የምንገበያይበት ገንዘባችን እምነታችን ለዚህ ነው ኢየሱስ ሰውየውን የነገረው ሰውየው አምኖ ተመለሰ ነው ይላል አምናችሁ ትመለሳላችሁ የትንሳኤ ኃይል ይቀድማችኋል አሜን በእግዚአብሔር መንግስት ስታስቡ ስቶክሆልም ተቀምጣችሁ አገር ቤት ያሉ ዘመዶቻችሁን እግዚአብሔር ይፈውሳል ምክንያቱም በእግዚአብሔር ዓለም ውስጥ በመንፈሳዊ ዓለም ውስጥ የሆነ ቦርደር የለው ጂኦግራፊካል ቦርደር የለው ምናምን ነገር የለው በመንፈሳዊ ዓለም ውስጥ አንድ መንግስት አለ አንድ ኃይል አለ አንድ ገንዘብ አለን ምድራዊ ገንዘብ ብዙ ነው አንድ ገንዘባችን እምነት ነው እንመነዝረዋለን የትም ቦታ መለቀቅ እንችላለን ኢየሱስ ክርስቶስ ለዘላለም ጌታ ነው የእግዚአብሔር ልጆች ናችሁ ዛሬ ስቶክሆልም ተቀምጣችሁ እያመናችሁ የእናንተን ቤት የአገር ቤት ታሪኮቻችሁን የአገር ቤት የቤት ስራችሁን እግዚአብሔር በጌታ በኢየሱስም ይሰራል ምክንያቱም እናንተ ማደርሱበት እጃችሁ
ቁመታችሁ አጭር ነው ሰው ስለሆናችሁ ምስል ናችሁ የእግዚአብሔር መንፈስ ግን እንደ ሰው አይወሰንም የትም ቦታ አለ በዚህ ጧት ላይ ስቶክሆልም አለ ጃፓን አለ ኢትዮጵያ የትም ቦታ አለ ይሄ መንፈስ ቅዱስ ተጠራዋል የእናንተን ታሪክ እግዚአብሔር ይቀይረዋል በጌታ በኢየሱስ ስም በየትኛው ማስረጃ የመጣችሁ በየትኛው ማስረጃ ያዛችሁ በናዝሬቱ ጌታ በኢየሱስ ስም በእግዚአብሔር መንፈሳዊ ዓለምን እናገራለን የተቃጠለ ይሆናል በጣም ሲናገር ማስረጃና እምነት የተለያዩ ነገሮች ናቸው ለያዕቆብ መጡለትና ልጅ ሞቷል አሉት ዮሴፍን እንዴት ሲል ያው ለማስረጃ አለን አሉት ማስረጃው ሲመለከተው ልጁ ሞቷል እውነቱን ነው በደም የተለወሰ ጨርቅ የሚያምር ነገር ልብስ አመጡለት ማስረጃው ዮሴፍ መሞቱን ይናገራል ዮሴፍ በጣም ሲናገር ግን ያዕቆብም በልቡ ጥቂት ይጠብቀው ነበር ይላል በጥቂት የጠበቀው ያዕቆብ በልቡ ያሰበው እንዳባት አዘነ እንደ እግዚአብሔር ነብይ ራሱ ሲያይድ ደግሞ ዮሴፍ በሕይወት አለ ዛሬ በጌታ በኢየሱስ ስም ዮሴፋችሁ በሕይወት አለ የእናንተ የሆነ ነገር በኢየሱስ ስም አይከስምም it is the spirit of resurrection የትንሣኤ መንፈስ ዛሬ ይገባበታል እየወደቀ እየተኛ ለነገራቸው ዛሬ በኢየሱስ ስም ስልጣን ይነሳል ዛሬ ይነሳል እናንተና እናንተ ቤት ብቻ ነግራቸው በእናንተ ጋር ግንኙነት ያላቸው ነገር ግን እናንተ ሀገር ላይ የማይኖሩ ከእናንተ ርቀው የሚገኙ እንዴት ይሆናል የእናቴ ጉዳይ እንዴት ይሆናል የአባቴ ጉዳይ እንዴት ነው የእህቴ ጉዳይ እንዴት ነው የወንድሜ ጉዳይ የምትሉ ለእናንተ መልእክት አለኝ በጌታ በኢየሱስ ስም እናንተ ሳትሄዱ ለአንዳንዶቻችሁ ስልክ እየተደወለ ለአንዳንዶቻችሁ በሚገባችሁ ኢሜል ለአንዳንዶቻችሁ ባለው ዘመናዊ መገናኛ ሕያውነት ይናገራችኋል ሕያውነት ይናገራችኋል የገባውን ይላል ሕያውነትን ትሰማላችሁ እግዚአብሔር የሕያዋን አምላክ ነው እግዚአብሔር የሙታን አይደለም የሕያዋን አምላክ ነው በእግዚአብሔር ዘንድ ድምቀት የለም በእግዚአብሔር ዘንድ ሞት የለም በእግዚአብሔር ዘንድ መሳሳት የለም በእግዚአብሔር ዘንድ አባንዳንስ ነው ያለው በእግዚአብሔር ዘንድ መትረፍረፍ ነው ያለው በጌታ በኢየሱስ ስም የእናንተ እግዚአብሔር የእናንተ የሚያስጨንቅ